ቀጥተኛ ጥያቄ ልጠይቅ። ተጽዕኖ ይደረግባችሁ ነበር? ሁሌ ይኖራል። ግን በጣም ብዙ ክርክር ነበረ። እኛ ኢትዮጵያውያን እንዴት ነበር የሚሰሉት? የፓርላማ አሰራር መጀመሪያ ይቀየርና ከዛ ይግቡ። የፓርላማ አሰራር ኦቨርናይት አትቀይረውም። ያኔ አሁን ኩባና ኢትዮጵያ ያው በጣም የጠነከረ ግንኙነት ነው ያለው ማለት። ጤና ይስጥልኝ፣ እንደምን አላችሁ? የዛሬው እንግዳችን በዓለም አቀፍ ግንኙነቶች እንዲሁም በዲሞክራሲ ስርዓት ግንባታ ላይ የነቃ የበቃ አቅም ያላቸው እንግዳ ናቸው። ከሁሉ በላይ ደግሞ በኢትዮጵያ የፖለቲካ ሽግግር ውስጥ የራሳቸው አዎንታዊ ሚና ከነበራቸው በተለይ ደግሞ የአዲሱ የምርጫ ቦርድ ሲቋቋም በቂ እና ሀገራቸውን በበቂ መንገድ ያገለገሉ እንግዳችን ናቸው። እንግዳችን ብዙወርቅ ከተተ ይባላሉ። ወይዘሮ ብዙወርቅ በጣም ብዙ ልምድ ያላቸው ናቸው። በተለይ ደግሞ ሴቶች መጣችሁ በደንብ ወደ ቤተሰብ ሆናችሁ ብዙ ነገር ልትማሩበት የሚገባ የህይወት ጆርኒያቸው በአጠቃላይ ብዙ ነገር እንማርበታለን። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔ አመሰግናለሁ። ብዙ የህይወት መንገድ ሄደዋልና እንደው እኔ ማን ነኝ ብለው ዲፋይን ያደርጋሉ? እንግዲህ ያው እንዳልከው ብዙወርቅ ከተተ እባላለሁኝ። እንዳልከው ብዙ ቦታ የመስራት የመሄድ የማየት እድሉም አጋጣሚውም ነበረኝ። ብዙወርቅ ማለት አሁን እንግዲህ ተራ ዜጋ ነኝ። ስራ ላይ አይደለሁም፣ የሚከፍል ስራ ላይ አይደለሁም። ግን ያው በበጎ ፈቃድ የማገለግልባቸው ድርጅቶች አሉ። እንዳልከው የመጨረሻ ስራዬ የምርጫ ቦርድ ነበረ 6 ዓመት። የመጀመሪያ ስራዬ ደግሞ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን ያኔ አማማኮ በሚባልበት ጊዜ እዛ ነበረ የምሰራው። እንግዲህ በመሀል ብዙ ነገር አለ። እሱን ያው በኋላ እናነሳቸዋለን። የዛሬ 5 ዓመት አካባቢ በጣም ከባድ ጊዜ እንደነበር ይመስለኛል። የመጀመሪያ ምርጫ ያደረጋችሁበት ነበር። እንደው መለስ ብለው ሲያዩት አሁን ድህረ ምርጫ ውጤቶች የሚገለጹበት ወቅት ላይ ነበርንና እንደው ከ5 ዓመት ትንሽ ወደኋላ ልውሰዶትና እንዴት ነበር የዛሬ 5 ዓመት አካባቢ? የዛሬ 5 ዓመት ያው እንዳልከው ከባድ ጊዜ ነበረ። አሁን ካለንበት ይከብዳል አይደለም። ከባድ ያልኩበት ምክንያት ያው አንደኛ አዲስ ነን። እኔ አዲስ ነበርኩኝ ለእንደዛ አይነት ተቋም ማለት ነው። በብዛት የሰራሁት ያው የውጭ ድርጅቶች ውስጥ ስለነበረ፣ ግን ያው የለውጥ ጊዜ ነው። ተስፋ ነበረ፣ የሚጠበቁ ነገሮች ነበሩ፣ ኤክስፔክቴሽን ነበረ እና ያው የሚያበረታታህ የሚያጓጓ አይነት ወቅት ነበረ። ከአሁኑ ጋር ኮምፔር ማድረግ ትንሽ ያስቸግራል። የአሁኑ ትንሽ ከበድ ይላል፣ ግን ልምድ አለ። የ6 ዓመት ልምድ። አሁን እዛ ያሉ ሰዎች አመራሩ፣ ቦርዱ ብቻ ሳይሆን ስታፉ ራሱ ሰራተኛው ብዙ ልምድ አግኝቷል። በመጀመሪያው ምርጫ ህዝበ ውሳኔዎችም ነበሩ እንደምታስታውሰው እና ይለያያሉ። ያው ተመሳሳይ የሆነው ነገሮችም አሉ። ያው ምርጫ የሚካሄድበት አውድ ያው ውስብስብ ነው። ምን እያደረጉ ነበር? የዛሬ 5 ዓመት ምን አይነት ቲም ነበራችሁ? ውጤቱን ለመግለጽ ለማሳወቅ ከየቦታው ለመሰብሰብ የምታደርጉት ጥረት? ጥሩ ቲም ነበር። በጣም ደስ የሚል ስብስብ ነበረ። ያው መጀመሪያ ላይ እስክትተዋወቅ እርግጥ አንዳንዶቻችን አክቹሊ እንተዋወቅ ነበረ፣ ግን በዛ በ5-6 ዓመት ውስጥ ያው በመሀል የአመራር ለውጥ ነበር። እርግጥ ጥሩ ነበረ። ጥሩ ፋን ነበረን። ብዙ መማማር ነበረ። አንዱ የማያውቀውን አንዱ የሚያበረክተው ነገር አለ። አስቸጋሪ ጊዜያቶችም ነበሩ። ደግሞ
ምርጫ ያካሄድ ነው ገና ተቋማዊ ብቃቱ ሳይዳብርና ሳይጠናቀቅ ስለነበር ያው ቻሌንጆች ነበሩ። ኦብቪየስሊ የተሟላ ስታፍ አልነበረንም። ያ ብዙ ነገር የተማርንበት ነው። ጥሩ ቡድን ነበረ። 5 ነን ያው እንደምታውቁት። ስለ ምርጫ በጣም በኋላ ላይ በደንብ እናወራለን። ከሀገራዊ ለውጥ ተከትሎ በተለይ ምርጫ ቦርድ ብዙ ታሪኮችን ያለፈበት ነበር። እንደሚታወቀው የደቡብ ክልል ለ3 ወር ለ4 እንደዚህ ተከፍሎ ብዙ ሪፍረንደሞች የተደረጉበት፣ በመሀል ሀገራዊ ጦርነትም የነበረበት ነበር። ከዛ ባሻገር ደግሞ ይሄ ዲሞክራሲ ስርዓት ግንባታ ላይ ትልቅ ተስፋ የተጣለበት ተቋም ስለነበር ብዙ ታሪኮች እንደሚኖሩ ተስፋ አደርጋለሁ። እሱን ወደ ኋላ እናነሳለን። እንደው አንድ ሌላ መሪ እንደው ውይይታችን የበለጠ እንዲዳብር ሌላ አንድ ጠቅል ያለ ጥያቄ ልጀምርና በደንብ በህይወት መንገዱ ላይ እየተጓዘን እንሄዳለን። በጣም በብዙ የዓለም አቀፍ ተቋማት ነው የሰሩት። በተለይ ኤዥያ፣ አውሮፓ እንደዚህ አይነት ተቋማቶች ላይ በደንብ ሰርተዋል። ወይ ከእንደዚህ አይነት ዜጎች ጋር ከአፍሪካም ጭምር ከብዙ ሀገር ዜጋ ጋር ይገናኛሉ። እኛን እንዴት ይመለከቱናል? መጀመሪያ እርስዎን እንዴት ይመለከቱታል? ከዛ ኢትዮጵያውያን እንዴት ይመለከቱናል? እንግዲህ ምልህ እኔ ያው ብዙ አመት ውጭም ኖር ያለሁኝ ትምህርት በብዛት ውጭ ነው። እዚህ ብዙ አልተማርኩም 1 አመት። ከዛ በፊት ደግሞ ያው ቄስ ትምህርት ቤት የተወሰነ ጊዜ እንጂ በዋናነት ያው ትምህርቴም ውጭ ነው። እሱ ራሱ ብዙ እንትን ይሰጣል፣ ኤክስፖዠር ይሰጣል፣ የአስተሳሰብ አድማስን ያሰፋል፣ ኔትወርክ የምትፈጥርበት ጊዜም ስለነበረ ብዙ እድሎችን ይሰጣል ፎር ሹር። እና ያ ጥሩ ነው። አጥብበ ሁሉን ነገር እንዳታይ ይረዳሃል። ግን አት ሴም ታይም ደግሞ የምትማራቸውም ነገሮች አሉ። ውጭ መሆንና ያው አውዱ ይለያያል በየቦታውና የምትማራቸው መማር ያለብህ ነገሮች የምትገነዘባቸው ነገሮችም አሉ። ከውጭ ጋር ኮምፔር ማድረግ ማነጻጸር ያስቸግራል። ማለት በትምህርት ነው በብዛት ውጭ የነበርኩት። በስራ ሩዋንዳ ነው 4 አመት እዛ ሰርቻለሁ በአክሽን ኤድ የሚባል የዓለም አቀፍ ኤንጂኦ። ከዛ ውጭ እንግዲህ ለንደን 6 ወር በሴኮንድመንት አሁንም በአክሽን ኤድ ዴስክ ኦፊሰር ሆኜ ሰርቻለሁኝ እንጂ በብዛት ትምህርት ነው። ያው ትምህርት ዓለምና የስራ ዓለም ደግሞ ይለያያል። ያው ውጭ የነበርኩበት ብዙ ነገር ማየቱ አስተዋጽኦ አለው፣ ትምህርቱም አስተዋጽኦ አለው። ኦፍ ኮርስ ግን ሁለቱ ይለያያል። እና እንግዲህ እንዳልኩ የመጀመሪያ ስራ እርዳታ ማስተባበሪያ ነበረ። ከዛ በኋላ ከምርጫ ቦርድ እስከገባሁበት ድረስ ያው የውጭ ድርጅቶች ውስጥ አዎ። በዚህ መሀል ውስጥ እርስዎ ምን አይነት ሰዎች ስለ እርስዎ ሲገልጹ ምን ብለው ይገልጹ ነበር? ከዛ ደግሞ በጠቅላላው እንደው እርስዎ ኢትዮጵያዊ ኖት፣ ከዛ ከብዙ ፎሪኖች ይገናኛሉ እና እኛ ኢትዮጵያውያን እንዴት ነበር የሚሰሉን? ለእርስዎ የሚገልጹላችሁ ነገር ከነበረ እንግዲህ እስከማየው እስከምገነዘበው ልበል ያው መልካም ስነ ምግባር፣ ለሰዎች ኤምፓቲ እና ሰፖርቲቭ የሆነ ባህሪ ስለ እኔ የሚሉትን ነው አይደለም ትለኝ። ሰፖርቲቭ የሆነ ባህሪ እንዳለኝ፣ ቲም በቡድን መስራት ብዙ ቦታ አይ ቲንክ በቡድን መስራት ቡድን አብሮ እንዲሄድ እስከነ ልዩነታችን ማለት ነው አብሮ እንዲሄድ የማድረግ ክህሎት እንደዛ ይመስለኛል። እንግዲህ ስለኔ ያው እነሱን ነው መጠየቅ። ስለ ራስ እንትን ማለት ይከብዳል። ግን ፎር ሹር እነዚህ ነገሮች አለ ይላሉ ብዬ ገምታለሁኝ። ስለ ኢትዮጵያስ ምን ይላሉ? ምን ያስባሉ? እኔ ነው ወይ ሌሎቹ ስለ ኢትዮጵያ ለእርሶ የሚነግሩት? እንግዲህ ብዙ አሁን እንደየቦታው ይለያያል። አሁን ኩባ ነበርኩ ለምሳሌ 5 አመት።
ያኔ አሁን ኩባና ኢትዮጵያ ያው በጣም የጠነከረ ግንኙነት ነው ያለው። ማአት ከኢትዮጵያ የሄዱ ተማሪዎች አሉ። ከሌላም የአፍሪካ ሀገራት ከሌላም አካባቢ የሄዱ አሉ። ያው ለኢትዮጵያ ትልቅ ፍቅር ነው፣ ፍቅር ነበራቸው። ታነጻጽረው ደግሞ አቴንስ ግሪክ ሀገርም 4 ዓመት ሃይስኩል እዛ ነው የጨረስኩት። እዛ እንግዲህ ያው ብዙም ለኤምባሲ ያለ ኦፍኮርስ አበሾችም ብዙ ነበሩ ያኔ። እንደ ኩባ አይደለም፣ ለየት ይላል። ሩዋንዳ ስትሄድ ደግሞ የሩዋንዳ አህጉር ውስጥ ናቸው ሁለቱም ሀገራት። እዛም አበሾች ነበሩ። የሚገርመው በዛ ጊዜ በፈረንጅ እንግዲህ 97 ጄኖሳይዱ ባለፈ በ3 ዓመት ማለት ነው። ከ3 ዓመት በኋላ ሬላቲቭሊ ትኩስ ጊዜ፣ ብዙ ስደተኞች ወደ ጎማ ምናምን የሚሄዱበት ጊዜ ነበረ። ግን ከዛም በፊት ነበሩ ኢትዮጵያውያን ነበሩ። የኢትዮጵያ ሬስቶራንት ሁሉ ነበረ። ስለዚህ ያው በተወሰነ መልኩ ስለ ኢትዮጵያ የሚያውቋቸው ነገሮች አሉ። ግን ያው ኢትዮጵያ ብዙ ቦታ ያው በሰው አይን ትወደዳለች፣ ህዝቡም ይወደዳል። ጨዋ ህዝብ ተብሎ ነው የሚታሰበው። ዌልካም የሚያደርግ ሰው ተቀባይ እንደሆነ ብዙ ቦታ እንደዛ። በተለይ ከኢትዮጵያውያን ጋር የኖሩ የሰሩ ወይም የተወሰነ ግንኙነት ያላቸው ከሆኑ ጥሩ አስተያየት ነው ያላቸው እና በስራ ደግሞ ያው በየቦታው ስለሚያዩ በስራ ደግሞ ጎበዞች እንደሆኑ ወደኋላ እንደማይሉ በአብዛኛው በጎ አመለካከት አለ ብዬ ነው የማስበው። አይ ጥሩ ነው። እዚህ አዲስ አበባ ነው ተወልደው ያደጉት? ራስ መኮንን ድልድይ። ራስ መኮንን ድልድይ ነው የተወለደው። እዚሁ ቅርብ ነው የኛ ስቱዲዮ ካለበት። እዚሁ አዲስ አበባ ነው። ሁላችንም እዚሁ አዲስ አበባ ነው የተወለድነው ቤተሰብ። አዎ አሁን ሰው ይሄን ያህል ዓመት እዚህ ይሄን ያህል ዓመት እዛ ሲባል የሆነ ከኛ መሀል ያው ውጭ የተወለደ ምናምን የሚኖር ይመስላቸዋል። ግን ሁላችንም እዚሁ አዲስ አበባ ነው የተወለድነው። ያው 7 ነን። ብዙ ወርቅ እንዴት ተባሉ? እስኪ ንገር። አላውቀውም። እርግጠኛ ነኝ እንግዲህ ያው እናቴን ብጠይቃት ትነግረኝ ይሆናል። ብዙ ወርቅ አላውቅም በእውነቱ። ግን ያው ጥሩ ስም ነው። እስከ ስንት ዓመት ነው እዚህ የቆዩት አዲስ አበባ? እዚህ እንግዲህ እንዳልኩ መጀመሪያ ያው ቄስ ትምህርት ቤት የተወሰነ ጊዜ። የት አካባቢ ያስታውሳሉ? እሱ በጎተራና በወሎ ሰፈር መሀል ነው ቤታችን፣ የቤተሰብ ቤታችን ማለት ነው። ከወንጌላዎች የተወለድነው እዚህ አካባቢ ነው። በኋላ ግን ያው ሳስታውስ ከዚህ ወደዛ ነው የሄዱት ቤተሰቦቻችን እና ቄስ ትምህርት ቤት የተወሰነ ጊዜ። ከዛ ወደ ውጭ ነው የሄደው አባቴ። ውጭ ጉዳይ ይሰራ ነበረ። እሱ ነው ዲፕሎማት። እሱ ነበረ ዲፕሎማት። አሁን በህይወት የለም፣ ነፍሱን ይማር። ከዛ ሞጋዲሾ ነው የተመደበው። መጀመሪያ የተመደበው ይመለሱ ነው። ስለ አባቴ ይንገሩ። አባቴ እንግዲህ የፋይናንስ እና የአስተዳደር ባለሙያ ነው። ውጭ ጉዳይ ነው ስራ የጀመረው። አይ ቲንክ ለረጅም ጊዜ እዛ ነው እስከ ጡረታ ጊዜ እዛ ነው የሰራው። በሱ ስራ ነው እንግዲህ እኛም ይሄንን እድል አግኝተን ከሀገር ስንል የነበረው እና ኦልሞስት እሱ የነበረባቸው ሀገሮች በሙሉ ለመሄድ እድሉን አግኝተናል። ምናልባት ከሱዳን በስተቀር ሱዳንም ለተወሰነ ጊዜ ካርቱም ለተወሰነ ስራ መሄዱን አስታውሳለሁ። በሌሎቹ ሀገራት ግን ያው ወይ መጀመሪያ እሱ ቀድሞ ይሄድና እዛ እንሄዳለን፣ ወይ ቀድሞ እሱ ሌላ ጋር ሲዛወር እዛው። አሁን ለምሳሌ ኩባ እንደዛ ነው የሆነው። ቀደም ብሎ ወደ ሜክሲኮ ሲሄዱ እኔ ለምሳሌ እዛው ቀርቼ ጨርሼ ከዛ በኋላ ነው በእነሱ ጊዜ ነው ኩባ ሞቃዲሾ ይሄድ ነው። ዓመተ ምሕረቱ እንዳትጠይቀኝ በጣም ረጅም ጊዜ ስለሆነ
በንጉሱ ጊዜ ነው ያኔ። ከሞቃዲሾ 4 ዓመት ኤሌመንተሪ እዛ ነው የተማርኩት። የእንግሊዝኛ ትምህርት ቤት ነው። ከዛ በኋላ እንደገና ተጠራ። ያው ይጠራሉ፣ ይላካሉ። ሲጠራ ተመልሰን ወደ ኢትዮጵያ መጣን። ከዛ በኋላ ግሪክ ሀገር ተመደበ። ግሪክ ሀገር ከመሄዳችን በፊት ያው 1 ዓመት እዚህ ሃይ ስኩል ጀምሬ ነበረ። ግን ያው ወዲያው ያኔ እንግዲህ የአብዮት ቅርጽ ይባል ነበር። ኖ GCA ገርልስ ክርስቲያን አካደሚ ይባል ነበር በፊት። ከዛ በኋላ የአብዮት ቅርጽ ተባለ። ግን እኔ በGCA ዘመን ነው እዛ የነበርኩት። ገርልስ ክርስቲያን አካደሚ ይባል ነበር። እዛው ጎተራ አካባቢ እዛ አካባቢ ነበር። ከዛ ያው ወደ ግሪክ ሀገር ሲመደብ ግሪክ ሀገር ሄድን ደግሞ በፈረንጆቹ በሰባዎቹ ማለት ነው። ሰባዎቹ አጋማሽ የወታደር ልጅ የዲፕሎማት ልጅ በቃ እንደዚህ ሀገር ሃይ ስኩል እዛ ነው የጨረስኩት። የግሪክ አሜሪካን ሃይ ስኩል ነበረ። ሄሌኒክ ኢንተርናሽናል ስኩል ይባላል። እዛ ጨረስን። ከዛ ወደ ኩባ ተመደበ። ይሄ ሁሉም ሰባታችሁም አብራችሁ ነው የምትጓዙት ልጆች? አዎ። ኩባ የተወሰነ አሁን ለምሳሌ ወደ ሜክሲኮ ሲሄዱ ትልልቆቹ ኩባ ነበርን። እርሶ ስንተኛ ልጅ ነው? ሶስተኛ። በአብዛኛው ግን አብረን የተጓዝነው። በአንዳንዱ ጋር ያው እንደ እድሜ እና እንደ ትምህርት እንትን ወይ ቀደም ብለው ይሄዳሉ ወይ እንትን ይላል። አሁንና ግን ሁሉም ጋር እንግዲህ ካልረሳው በስተቀር ሁላችንም ነበርን እነዚህ የምልህ ሀገራቶች ውስጥ ማለት ነው። ከዛ በኋላ ነው እንግዲህ ከአቴንስ ወደ ኩባ ሄድን። ያው በኤምባሲ ነው አሁንም። እዛ እንግዲህ ዩኒቨርሲቲ እዛ ነው የጨረስኩት ማለት ነው። ምን ተማሩ? እንግዲህ እዚህ ላይ ነው ትንሽ ኦድ የሚሆነው። እዛ የውጭ ቋንቋዎች ፋከልቲ ይባላል። በሀቫና ዩኒቨርሲቲ ስር ነው። ሊንጉስቲክ ማስተርሴን እዛ ነው የሰራሁት። በሊንጉስቲክ ስፔሻላይዜሽን ሆኖ እንግዲህ ያው ስፓኒሽኛ፣ እንግሊዝኛ፣ ጀርመንኛ የተወሰነ ሴሜስተር ተምሬ ነበር። ያው ስላልሰራሁበት ብዙም እችላለሁ ማለት አልችልም። እዛ እንግዲህ 5 ዓመት እዛ ተማርኩ። 83 በፈረንጅ ስንጨርስ ያው ቀደም ብለው ሄዶ ነበር እነሱ ወደ ሜክሲኮ ተዛውሮ ሄዶ ነበረ። ለ1 ዓመት ሄድኩ። ያው እዛ ስለጨረስኩኝ ወደዚህ እንዳልመጣ ያው ማንም የለም። ወደ ሜክሲኮ ሄድኩኝ። 1 ዓመት እዛ ከቆየን በኋላ ወደ ኢትዮጵያ ተመለስን ማለት ልክ ያኔ የ10ኛው አብዮት በዓል ነሐሴ 76 በእኛ ማለት ነው። በዛ ጊዜ ነበር የተመለስ ነው። ያው ለተወሰነ ጊዜ እንግዲህ ለሀገሩም አዲስ ነኝ። ስራ የተወሰነ ቦታ አፈላልገን እርዳታ ማስተባበሪያ የገባሁት ያኔ ከውጭ ስትመጣ ያው ይሄ በሲፒኤ ሴንትራል ፕላኒንግ ኤጀንሲ የሚባል ነበረ ተቋም ተማሪዎችን ጨርሰው ሲመጡ የሚመድብ ማለት ነው። ያው አጋጣሚ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን ገባሁ። እንዴት ያ ትምህርት ሊንጉስቲክስን መረጡ? በተለይ ስፓኒሽን መምረጥ ትንሽ ለየት ያለ ነገር ይመስለኛል። እንግዲህ ይመስለኛል ሳላቀው ላይክ ብዙ አስቤበት አውጥቼ አውርጄ ነገር አይደለም። ግን የቋንቋ ግሪክኛም እንችል ነበረ እዛ ስለኖርኩኝ ማለት ነው። ፈረንሳይኛም ያው ሃይ ስኩል ያስተምሩ ነበረ። ለቋንቋ ቅርብ የሆነ እንትን ነበረ። በዛ ገባ። አሁን ወደኋላ ምናልባት ምረጭ ብትለኝ ሜይ ቢ ሌላ ነገር አጠና አላውቅም። ህግ ሜይ ቢ ወይ ሌላ
ግን ያው እሱ ሆነ እሱም ያው ይጠቅማል ጠቀመ ኦብቪየስሊ ሩዋንዳም ጠቀመኝ እዚህም በተወሰነ መልኩ እና የት ነበርኩ እርዳታ ማስተባበሪያ 4 ዓመት እዛ ሰርቼ ከዛ በኋላ ነው እንግዲህ ወደ ኢንተርናሽናል በመሀል ጋዜጠኝነት ሰርተዋል በመሀል እንግዲህ እርዳታ ማስተባበሪያ ያለሁኝ ያኔ ስራ ሳፈላልግ እንግዲህ እኔ ስፈልግ የነበረው ያው ወይ ውጭ ጉዳይ ወይ ሚኒስትሪ ኦፍ ኢንፎርሜሽን እንደዛ ነበረ ያልሆነም ለኢቲቪ ይመስለኛል ማስታወቂያ ዜና አንባቢ ፈልገው አውጥተው ነበረ አፕላይ አድርጌ እኔ ያው ዝም ስላሉ ረስቼዋለሁ ስራ ላይ ያለሁ ነው ለፈተና ተጠርቼ እንግሊዝኛ ዜና አንባቢ ማለት ነው ለስንት ዓመት አነበሩ እዚሁ ማዘጋጃ ቤት ስቱዲዮ እዚህ ማዘጋጃ ነበር ማታ ማታ ያው ሌት ነው ተቀርጾ ይቀመጥና ይመስለኛል አይደል ላይቭ አልነበረም አይ ላይቭ ነው እንጂ ነበር ላይቭ ነው ላይቭ ነው ያኔ ነፍሳቸውን ይማርና አቶ ልዑል ሰገድ ኩምሳ በነበሩበት ጊዜ ያው ተፈትነን አለፍኩኝ የተወሰነ ጊዜ ሰርቼ ከዛ ስንት ዓመት ሰሩ ኦልሞስት አመት የሚጠጋ ይመስለኛል እንዲሁ ያው ኤክስፒሪየንሱን ይጠቀሙት ከዛ በኋላ ለነበረው የህይወት መንገድ ማለት ያው እንዲሁ ለሚዲያ መቅረብ አለ አይደል ኤክስፖዝ አረጋጅ አንደኛ አጭር ነው ግን ያው ያኔ ደግሞ ወጣትነት አለ ቲቪ ላይ ቀርበ ዜና ማንበብ ያውም በእናቶ ልዑል ሰገድ ኩምሳ ጊዜ ነው እንጂ ኤክስፒሪየንስ ነበረ አጫጭር ስልጠናዎችን በጣም ይወዳሉ መውደድ ብቻ ሳይሆን ያው የነበርኩባቸው ድርጅቶች ያመቻቻሉ ብዙ ያመቻቻሉ እንደውም እኔ የማስተርስ ትምህርቴ ሳይሆን ይሄ ኤክስፖዠሩ ስልጠናው የአውደ ጥናቱ ውጪ የሚደረጉ ስብሰባዎች እነሱ ብዙ እንትን ይገነባሃል እና አጋጣሚውን ካየሁና ይጠቅመኛል ብዬ ካሰብኩ ያው እንትን እላለሁ ወስዳለሁ ስልጠናውን ግን ብዙዎቹ አሁን ሲቪ ላይ ከሆነ የተቀጠርንባቸው ድርጅቶች ያመቻቻሉ ሀገር ውስጥም ከሀገር ውጭም ኦንላይንም ኢቨን ምርጫ ቦርድም እያለን በምርጫ አድሚኒስትሬሽን ቨርቹዋል ስልጠና ወስጃለሁ የተወሰኑ ሰብጀክቶችን መርጬና ጥሩ ነው በጣም ጥሩ ነው እውቀት ይጨምራል ወደኋላ ልመልሰውትና አባቶ ዲፕሎማት የሆኑበትን መንገድ ያስታውሳሉ እንዴት ባለ መንገድ ነበር ማወቅ ነበረብኝ ግን አላስታውስም ከዛ በኋላ ነው ከዛስ በኋላ ወዴት ቀጠሉ የእርዳታ ድርጅት ማስተባበሪያ የተቀላቀሉበት መንገድ እርዳታ ማስተባበሪያ ኩባ ያለን ፕሮግራሞች ይዘጋጃሉ እንግዶች ሲመጡ ያኔ እንግዲህ ያው በደርግ ጊዜ ነው ብያለሁ ኤምባሲው ፕሮግራም ያዘጋጃል ያው እኔ ስፓኒሽኛም ጥሩ ነገር ስለነበረ ያው እዛ ላይ የማስተዋወቅ መድረክ ላይ የማስተዋወቅ ተሳትፎ ነበረኝና እዛ ላይ ያው የተዋወቅኳቸው ሰዎች ነበሩ እንደነ ስም መጥራት እንትን ይል እንደሆነ አላውቅም ሻለቃ ዳዊት ወልደ ጊዮርጊስ በእነሱ ጊዜ ነው እርዳታ ማስተባበሪያ ሰራ የነበረው ሻለቃ ዳዊት አምባሳደር ብርሃነ ደሬሳ ነፍሱን ይማር ምክትል ኮሚሽነር ታዬ ጉርሙ በእነሱ ጊዜ ነበር ያኔ አንጋፋዎቹ በቃ ስትጨርሺ እዛ ብቅ በይ ምናምን ተባልኩ ቃሌን ጠብቄ እኔም ስመጣ ያው አፕላይ ያደረኩባቸው ቦታዎች ብዙም እንትን ስላልነበረ ሄጄ አነጋገርኳቸው አጋጣሚ ይፈልጉ ነበረ ፕሮጀክት ኦፊሰር ነገር ስጀምር ምክትል ኮሚሽነር ቢሮ ነበረ አምባሳደር ብርሃነ ደሬሳ ቢሮ ነበረ የተወሰነ ጊዜ ያው ያኔ ገና የመጀመሪያ ስራ ነው ልምድ የለም ምንም የለም የተወሰነ ምን አይነት መሪ ነበሩ
ጥሩዎች ናቸው። ሁሉም ጥሩዎች ነበሩ። ያኔ በጣም ይሄ የድርቅ ጊዜ አልነበረም። የሁማኒቴሪያን እርዳታ የሚሰጥበት ጊዜ ስለነበረ በጣም በቃ የቡድን ስራ ይሄ ማምሸት፣ ዊኬንድ መስራት፣ እነሱም እየሰሩ የሚያሰሩ አይነት ሰዎች ነበሩ። እንግዲህ ያኔ ጥሩ የስራ ኤንቫይሮንመንት የነበረበት ጊዜ ነበረ። ከዛ ግን ያው እዛ ምክትል ኮሚሽነር ቢሮ ሌሎችም ጸሐፊዎች፣ ረዳቶች ምናምን ስላሉ የኤክስፐርቲዝ የሙያዊ ስራ አልነበረም እና ወደ እርዳታ ማስተባበሪያና ዓለም አቀፍ ግንኙነት የሚባል ዲፓርትመንት ወደዛ ተዛውሬ ረዳት ዴስክ ኦፊሰር ሆኜ 4 ዓመት የሰራሁት እንግዲህ እዛ ነው። ያው እነዚህ መንግስታዊ ያልሆኑ ድርጅቶች፣ ጋዜጠኞች ያው በድርቁ ምክንያት ብዙ የሰው ትራፊክ ነበር አይደለም፣ ብዙ እንግዳ ነበር። ብዙ እነሱን ፋሲሊቴት ማድረግ፣ ቪዛ፣ ስራ ፈቃድ፣ ወደ ጉብኝት ፊልድ ሲሄዱ እንደዛ 4 ዓመት ሰራሁና ያው እዛ እንግዲህ ከኤንጂኦ ጋር ትገናኛለህ፣ ትተዋወቃለህ። የስራ ማስታወቂያ ወጣ፣ አክሽን ኤድ ኦፊስ ማኔጀር በሚል ሲወጣ ያው አፕላይ ማመልከቻ አስገብቼ እዛ ጀመርኩ ማለት ነው። የዛ ጆርኒ እንዴት ነበር? የአክሽን ኤድም ያው ገና መቋቋሙ ነበረ። ኢትዮጵያ ውስጥ ድርጅቱ የቆየ ነው። በፈረንጆች ከ72 ጀምሮ ስራ ላይ ያለ ነው። በኢትዮጵያ ግን በዛ አካባቢ ነበረ እዚህ ተመዝግቦ ስራ የጀመረው እና ያው ቢሮውን ድርጅቱን ማደራጀት በዛ ወቅት ነበረ እና ያው ኦፊስ ማኔጀር፣ የፐርሰኔል ስራም ላይ የፋይናንስም ያው በቂ ስታፍ ከሌለ ልክ አሁን ምርጫ ቦርድም መጀመሪያ ላይ እንደዛው ነው። የሰው ሀብት ልማት ጉዳይ ውስጥ ገባለህ። ሌላም እየተደራጀ እየቀጠርክ ተቋማዊ ይዘት ይዞ እስከሚሄድ ድረስ የአክሽን ኤድም ሞራሌስ እንደዛ ነበረ። እዛ እንግዲህ ቆየሁኝ። አክሽን ኤድ በፈረንጆች 87 ገብቼ 97 ነው ወደ ሩዋንዳ ሄድኩት። በመሀል ግን 4 ዓመት መስክ ወደ ዳውሮ ያኔ እንግዲህ የሁለገብ የልማት ፕሮጀክቶችን ይተገብር ነበር አክሽን ኤድ። ሁለተኛው የልማት አካባቢ ልበል እሱ ነበረ ዳውሮ የሚባል ዳውሮ አካባቢ። ያኔ ያው ሰሜን ኦሞ ነው። እዛ ፕሮግራም ማኔጀር አክሽን ኤድ ውስጥ የመስክ ስራ ካልሰራህ ከህብረተሰብ ጋር የመስራት ልምድ ኤክስፖጀሩ ከሌለ ብዙ ማደግ አትችልም። ድርጅቱ አላማውም ራዩም ከዛ ጋር የተያያዘ ነው። ድህነትን መቅረፍ፣ ህብረተሰብን ኢምፓወር ማድረግ እና እዚህ ብቻ በአዲስ አበባ ደረጃ ብቻ ወይም ኤኒ ሌላ ሀገር በዋና ከተማ ብቻ ከተወሰንክ የማደግ እድል በጣም ጠባብ ይሆናል እና ከከተማ ወጥተው ወደ ገጠር የተቀላቀሉበት ገጠመኝ ነው ማለት ይቻላል። ይሄ ከከተሜነትና ተለቅ ካለ ወይ ከኦፊስ ስራ ወጥቶ በዋናነት የመጀመሪያው ትልቁ ኤክስፖዠር ነው ብዬ ነው። እዛው ቁጭ ብለን አዲስ ፕሮግራም ነው፣ እሱንም ማቋቋምም ጭምር ነው እና ነው የጤና ፕሮጀክት፣ የትምህርት፣ የቬተርነሪ በቃ ለፕሮግራሙ ኃላፊነት ይዤ ጥሩ ቲም ነበረ። በጣም ሰራተኛ ቲም ነበረ። በጣም ብዙ የተወራለት የአክሽን ኤድ የፕሮግራም አካባቢ ነበር። እዛ 4 ዓመት ሰርቼ ተመልሼ ወደ አዲስ አበባ ዳውሮ እንዴት አገኘት? ይዘ ምን አይነት ነበረች? ዳውሮ በጣም ደስ የሚል
ያው አስቸጋሪ አካባቢው አስቸጋሪ ነው። እንኳን መኪና ሞተርም ኢቨን ፈረስም በቅሎም ለመግባት የሚያስቸግርበት አካባቢ ነበረ። ግን በጣም ደስ ከሚሉኝ እና የሰራሁባቸው ቦታዎች እዛ ነው። ያው ብዙም የተማርኩበት ብዙ ነገርም የሰራንበት እስካሁን ድረስ ጥሩ እንትን አለኝ ለዛ ኤክስፒሪየንስ፣ ጥሩ ትዝታ፣ ጥሩ ቲም ነበረ። ከዛ እንዳልኩ ያው ተመልሼ ወደ አዲስ አበባ ፕሮግራም ሰፖርት ማኔጀር ሆኜ የተወሰነ ሰራሁኝ እና በፈረንጆች ዲሴምበር 1996 ላይ አክሽን ኤድ ሩዋንዳ ፕሮግራም ያው ከጄኖሳይዱ በኋላ ፕሮግራም መክፈት ታሰበና ዳሰሳ ጥናት ምን መስራት እንችላለን፣ መስራት ይቻላል ወይ፣ ምን አይነት ፕሮግራም ሊሆን ይችላል የሚል ዳሰሳ ሲሰራ ያንን የዳሰሳ ቡድን ጆይን ማድረግ የሚፈልግ ጥሪ ነበርና ያው እኔም እንትን አልኩኝ። ከሌሎች ጋር ከኬንያም ሌላ አንድ ልጅ ነበር ትዝ ይለኛል። ለዛ ጥናት ለአንድ 6 ሳምንት ሄድን። ያው አጠናን፣ ሪፖርቱም ተሰራ። ያው እንዳልኩ አስቸጋሪ ጊዜ ነበር ያኔ። ይሄ ልማት ስራ አሳታፊ ምናምን የምትለው ሳይሆን ያው ፖስት ጄኖሳይድ ድረ ጄኖሳይድ ስለነበረ ያው ይሄ የኢመርጀንሲ ሼልተር ብዙ ባሎቻቸው የተገደሉባቸው የዊዶስ ቁጥር በጣም ትልቅ ነበረ። ያው ብዙ ሰው ተጎድቷል። ብዙ ሰው የተጎዳበት ስለሆነ በብዛት የኢመርጀንሲ እና ይሄ የሪሃቢሊቴሽን ስራ ላይ መስራት እንደሚቻል ያው መፍትሄ ሀሳብ ተሰጠ። ከዛ ያው ኦብቪየስሊ አድቫንቴጅ ነበረኝ እኔም እና ማስታወቂያ ወጣ ያንን ፕሮግራም ለመተግበር ያው ካንትሪ ዳይሬክተር ማለት ነው። ያው ሩዋንዳ በዛ ጊዜ ለመሄድ ብዙ ሰው አፕላይ አያደርግም። በዛ ላይ ሴት፣ በዛ ላይ ጥቁር አፍሪካዊት አፕላይ ያደረኩኝ። ያው ኦብቪየስሊ አድቫንቴጅ ነበረኝ፣ ስራውን አገኘው ማለት ነው። እንዴት ወሰዱ? እንግዲህ ምለው አሁን እንትኔን የመጣሁበትን ጉዞ ካየህ ብዙ ጊዜ አዳዲስ እንትኖችን መሞከር ፈልጋለሁ፣ አረገዋለሁ። አሁን ሩዋንዳ መሄዱ አንዱ ነው። ዳውሮ ሄዶ ፕሮግራም ማኔጀር ሆኖ መስራት አንዱ ነው። አይሪሽ ሄድ የመሰለም ነው ጥሩ ድርጅት ለቆ ምርጫ ቦርድ መግባት አንድ እንትን ነው እና አንዳንዴ ከኮምፈርት እንትን ወጥተህ ሌላ ጋር መግባት ትማራለህም ማበርከት እንደምትችልም ትገነዘባለህ። ያው ብዙ ጊዜ ከርቀት ስታይ አሁን እዛ ገብቼ ምን የምትለው ነገር ልምልም ይላል ገብተህ እስከምታየውና ብዙ ነገር ማበርከት እንደምትችል ትገነዘባለህ። ብዙ ነገር ደግሞ የምትማርበትም ስለሆነ በዛ ላይ ደግሞ ያው ለጥናቱም ሄደን አይተነዋል። እርግጥ ያስፈራ ነበር አገሩ ያኔ፣ ግን ብዙ አሳዛኝ ታሪኮች የነበሩበት ወቅት፣ ብዙ አሳዛኝ ታሪኮች። እነዛ ታሪኮችም እዛው ስታፍ መሀል ያለ ነው። ስታፎች መሀል ያው በጄኖሳይዱ የተገደሉባቸው፣ የታሰሩባቸው፣ የተሰደዱባቸው ነበሩና አስቸጋሪ በጣም ስትሬስፉል ጊዜ ነበረ። ያው እንደ ጄኖሳይዱ ወቅት ባይሆንም ገና ትኩስ ነበረ። 3 ዓመት በጄኖሳይዱ 3 ዓመት በኋላ ነውና ምን ያደርጉ ነበር? እንደው እኛም ሀገር ብዙ ጊዜ እንደዚህ ጦርነት ከተካሄዱ በኋላ ወይ እርስ በርስ ግጭቶችም ወይ ከሌላም ሀገር ጦርነት ከተደረገ በኋላ ነገሩ ዝም ብሎ እንደተደበሰበሰ ይቀራል እንጂ ይሄ ከጦርነት በኋላ የሚደረጉ የመልሶ መቋቋም ወደ ነበረ ህይወት ለመመለስ የሚደረጉ ስራዎች
ብዙ ጊዜ አይታዩ። ሩዋንዳ ለዚህ ጥሩ አብነት ጥሩ ምሳሌ የምትሆን ይመስለኛል። በመጽሐፍም እንዳነበብነው አንዳንድ ዶክመንተሪዎችን እንዳየነው ከዛ ነገር ለመውጣት እስካሁንም ድረስ ጥረት ያደርጋሉ፣ ይማማራሉ፣ ጥንካሬ ያደርጋሉ። ጠንካራ ህዝብ ለመሆን ከዛ ከወጡ በኋላ ሲሞክሩ እናያለን። እንደው በእናንተ ድርጅትም ሆነ በወቅቱ የነበረው ስርዓትም መንግስትም ከዛ ነገር ለመውጣት ምን ያደርግ ነበር? እንግዲህ እንደ አክሽን ኤድ እንደ ድርጅትም የተማርንበት ነው። ብዙ ቦታ የልማት ስራ ነው የምትሰራው። የልማት ስራ ነው። በደንብ ካቀድክ፣ በደንብ ካሳተፍክ፣ በጀቱም ካለህ፣ በቂ የሰው ኃይል ካለህ ብዙ ነገር ታሳካለህ። ይሄኛ ኮንቴክስት በጣም ይለያል ከምትቀጥረው አይነት ሰው። አሁን ያኔ እኔ በማመለክትበት ጊዜ በኮንፍሊክት አውድ የሰሩ ሰዎች አፕላይ ቢያደርጉ ልምድ ያላቸው ቢያደርጉ አላገኘውም ነበር ያንን ስራ እና ከሚቀጠረው ሰው ጀምረህ የምታያቸው የምትፈልጋቸው ክህሎቶች እና ልምዶች አሉ። አንድ አይደለም። አሁን እዚህ ሲቪል ማህበረሰብ ድጋፍ እንሰጣለን። ለምሳሌ አይሪሽ ኤድ እያለው እንሰጥ ነበር፣ አክሽን ኤድ እያለው ይሰጥ ነበር። እዛ ስትሄድ ደግሞ ሲቪል ማህበረሰብ ማለት የዊዶ ባሎቻቸው የሞቱባቸው ሴቶች ስብስብ ነው እና አሁን ከነሱ ጋር በላይ የሆነ የትምህርት ፕሮጀክት ወይ የምናምን ፕሮጀክት ብላ መጀመሪያ እነሱን ከመረዳት ብዙ የሬኮንሲሊዬሽን ስራ ብዙ ራስህ ደግሞ ላይክ ምንድን ነው የተከሰተው፣ ማን ምን እንዴት ተጎድቷል የሚለውን ራስህም እንትን የምትልበት ሁኔታ ስለነበረ አስቸጋሪ ነው። ግን ይለያል እንዳልኩ በብዛት ስራዎቹ የማቋቋም መልሶ የማቋቋም አሁን በጣም ብዙ ሄደዋል። በጣም ብዙ ሄደዋል። እንግዲህ ምን ያህል ስር ነቀል ነው ለውጡ የሚለው ያው ሩዋንዳ እዛ ሄደ ትንሽ ኖረ ምናምን ካላየ እንዲህ ከውጭ ቶሎ እና ብዙ የምትገነዘበው አይደለም። በደንብ እዛ ሆነህ ማጣራት ማነጋገር ምናምን አለብህ። ግን በአብዛኛው በጣም ብዙ ርቀት ሄደዋል። ቶሎ ወጡ አይደል? ከዛ ከነበሩበት ችግር ለመውጣት ወጡ። እንግዲህ ይዘልቃል ብለን መመኘት ያስፈልጋል ነው። አንድ መሪ ነው እስካሁን ያንን ሂደት አካምፓኒ ሲያደርግ የቆየው። ይሄ የመተካካት ያንን የማስቀጠል የሚለው ነገር እንግዲህ ያው ከጊዜ በኋላ የምናየው ነው። ግን በጣም ብዙ ርቀት መጥተዋል። ያኔ አስቸጋሪ ነበረ። የአስቸኳይ ጊዜ እርዳታ፣ የአስቸኳይ ጊዜ ስራ፣ የአቅም ግንባታ ስራዎችም የተሞከሩ አሉ፣ በተለይ ከሲቪል ማህበረሰብ ድርጅቶች ጋር። ግን እነሱ ራሳቸው ገና ቆስሉ ገና ስለነበረ አሁን አክሽን ኤድም ቢሆን እዛ በጣም ብዙ ሄዷል። ያው ጊዜውም እየተሻሻለ ሲሄድ የምትሰራውም ስራ በዛው መንገድ ኦፖርቹኒቲ እየከፈተልህ ይሄዳል እና በዛ ዙሪያ ነው እንግዲህ። እዛ ስንት ዓመት ቆዩ? ኦልሞስት 4 ዓመት። ከዛ በኋላ ነው ወደ አይሪሽ የገቡት? ከዛ በኋላ ተመልሼ መጣሁ እዚህ። ያው ትንሽ ጊዜ አረፍኩኝ። ከልጅነቱ ጀምሮ የሆነበት ሄዳሉ፣ ተመልሶ አዲስ አበባ። ከዛ ያው ኮንትራቱ ማለቀ። 4 ዓመትም በቂ ነው። በተለይ በዛ ጊዜ እዚህ መጣሁ። ትንሽ አረፍ አልኩና ደግሞ ያው አንድ የሆነ ፕሮግራም ላይ ያኔ ምናልባት ታለንት ሰርች የሚባል ድርጅት ከሆነ ይሄ ባለሙያና ቀጣሪ የሚያገናኝ አንድ ኢንትረስቲንግ የሆነ ድርጅት ነበረ። አሁንም አለ። ያው ስሙ አይ ቲንክ ኢትዮ ጆብስ አውቀዋለሁ። ያኔ ታለንት ሰርች በሚል አቶ ዩሱፍ ረጃ በዛ ፕሮግራም ላይ እንዲሁ ያን ያው ስራም ፍለጋም በዛ ኢቨንት ሄጄ ሳይ አንድ
ለአፍሪካ ቀንድ ፕሮጀክት አስተባባሪ ክፍት የስራ ቦታ የሚያስተዋውቅ አንድ ዴስክ ላይ ሳይ ብዬ ያው እስቲ ይሄንን ልሞክር አልኩና ሴፈር ወርልድ የሚባል የእንግሊዝ ድርጅት ነበር። ፕሮጀክቱ ግን በሶስት ድርጅቶች የሚተገበር ነው። አንዱ ኢንተር አፍሪካ ግሩፕ ነው፣ እዚህ ኢትዮጵያ የምታውቁት ነው በስም። ያኔ ምርጫ ክርክር የሚያዘጋጅ አታውቁትም? ኢንተር አፍሪካ ግሩፕ ምናልባት እናንተ ያኔ እንግዲህ ልጆች ናቸው። አይ ሌላ ነው እሱ፣ ሌላ ነው። ኤኒዌይስ እሱ እሱ ኢንተር አፍሪካ ግሩፕ ኢትዮጵያ፣ አፍሪካ ፒስ ፎረም የሚባል ኬንያ እና ሴፈር ወርልድ ያው ዋናው ድርጅት ነው። እነሱ ነበሩ እንግዲህ የሆርን ኦፍ አፍሪካ ፕሮጀክት ኮኦርዲኔተር ይፈልጉ ነበር። እዛ አፕላይ አደረኩና አገኘሁ። ያው 2001 ፈረንጆች እዚህ ተመድቤ ማለት ነው። ቢሮዬ ኢንተር አፍሪካ ግሩፕ ውስጥ ሆኖ ግን ያው በሶስትዮሽ እንግሊዝ፣ ኬንያ፣ አዲስ አበባ እንግሊዝ፣ ኬንያ እና አዲስ አበባ እዛ 2001 እዛ ገባሁኝ። ያው አንድ 5 ዓመት ኦልሞስት 5 ዓመት እዛ ሰራው። እሱ ደግሞ ያው አሁን ለጅቡቲ፣ ሱዳን ካሉ የሲቪል ማህበረሰብ ድርጅቶች ጋር የመገናኘት የስልጠናዎችን የማዘጋጀት ስራ ነበረ። እሱን ከሰራው በኋላ በመሀል ያው የበጀት እጥረት ሲገጥማቸው ለተወሰነ ጊዜ ክፍተት ነበረ። ያው ተያያዥነት አለው እርግጥ፣ ግን ወርልድ ባንክ 6 ወር እንደዚህ ኮንሰልተንሲ ስራ ሰርቼ ነበረ። እንትኑ አጭር ነው፣ ግን ያነሳውበት ምክንያት ምንድነው? አሁንም ከሲቪል ማህበረሰብ ጋር የተያዘ ሲቪል ማህበረሰብ ድርጅቶች የሀሳብ ዴቨሎፕመንት ማርኬት ፕሌስ የሚል ኢኒሽቲቭ አለው ነበረው ያኔ ወርልድ ባንክ እና የኢትዮጵያ ሲቪል ማህበረሰብ ድርጅቶች፣ የደቡብ ሱዳን እና የሱዳን ሲቪል ማህበረሰብ ድርጅቶች የሚወዳደሩበት የሀሳብ ገበያ እንደማለት ነው። እና ያው ስራቸውን ያቀርባሉ፣ ዳኞች አሉ፣ ይወዳደራሉ፣ ያው አሸናፊ ይሸለማል ማለት ነው። እሱ ለአንድ 6 ወር ሳስተባብር እንትን አልኩና ከዛ በኋላ ነው አይሪሽ ኤድ 2006 በፈረንጆች 2006 መጨረሻ አካባቢ እዛም ያው የሲኒየር ገቨርናንስ ፕሮግራም ማኔጀር ክፍት ስራ ቦታ ነበረ። አፕላይ አድርጌ እዛ ገባሁ ማለት ነው። አይሪሽ ኢትዮጵያ ውስጥ በጣም የሚታወቅ ስመ ድርጅት ነው። እኛ ሀገር ቤት ስንኖር አይሪሽ ሰፈር እንሄድ ምናምን ይባል ነበርና ልጁ እንደሆነ ካደግን በጣም ትልቅ ከሆንን በኋላ ነበር የምናውቀው። እዚህ ወልቂጤ አካባቢ ብዙ ቦታ እንትን አይሪሽ ህንፃ፣ አይሪሽ አዳራሽ ምናምን የሚባሉ ሲዳማ ላይ ምናምን ነበሩ ትልልቅ ድርጅት ነበር። ብዙ ቦታ ያው ያኔ ደግሞ ራሳቸው ነበሩ የሚተገብሩት ማለት ነው። በኋላ ነው ያው የኢትዮጵያ መንግስትም የአንዳንድ የፖሊሲ አዳዲስ ፖሊሲዎች ሲመጡ ይሄ ዲሴንትራላይዜሽን ፖሊሲ ሲመጣ ያው ከመተግበር እየተወጣ ድጋፍ ማድረግ ወይ ለመንግስት ወይ ለሲቪል ማህበረሰብ ድርጅት ወይ ለሌላ ዴሞክራሲ ተቋም ማድረግ የተጀመረውና ልክ ነህ። ብዙ ፕሮጀክቶች ነበሯቸው። ትግራይና ደቡብ፣ በዋናነት ትግራይና ደቡብ ነው። ትግራይና ደቡብ ይርጋለም ላይ ትልቅ ኮሌጅም የፉራ ኢንስቲትዩት ትልቅ ድርጅት ነው። በጣም የዛ ቆይታው ምን ይመስል ነበር? አይሪሽ ኤድ እንግዲህ ከአክሽን ኤድ ቀጥሎ በጣም ወደው ብዙ የተማርኩበት ያው ኤንጂኦ አይደለም፣ ባይላትራል ነው። እንደ ዲኤፍአይዲ አይደለም እንደሚባለው ይሄ ባይላትራል ነው፣ የመንግስት ያልሆነ ሳይሆን ከመንግስት ጋር በትብብር የሚሰራ ግን ያው ሌላ ድጋፍም አለው። እዛ እንግዲህ እስከ 2019 ምርጫ ቦርድ እስከምገባበት ጊዜ ድረስ ማለት ነው እዛ ነበረ የሰራሁት።
በዋናነት ያው ሲቪል ማህበረሰብ ድርጅቶችን መደገፍ የውትወታ ስራ ነበረው። ይሄ ለሰብአዊ መብት ድርጅቶች የአቅም ግንባታ ፕሮግራሞችን መምራት አክቹዋሊ አይሪሽ ኤድ ነበረ የሚመራው ያኔ። የብዙ ዶኖሮች ስብስብ ሆኖ የመልቲ ሚሊየን ፕሮግራም ነበረ ሲቪል ማህበረሰብን አቅም የሚገነባበት ለሚሰሩ ስራ ድጋፍ የሚሰጥበት እና አንድ እሱ ነው። ሌሎችም ነበሩ እንደ ትልልቆቹን ልጥቀስልህ ብዬ ነው። የሲቪል ሶሳይቲ ሰፖርት ፕሮግራም የሚል ሌላው ደግሞ የኢትዮጵያን ሶሻል አካውንታቢሊቲ ፕሮጀክት ማህበራዊ ተጠያቂነት የመሰረታዊ አገልግሎት በሚሰጥበት ጊዜ ተጠያቂነትን፣ ህዝብን ማሳተፍ፣ የተለያዩ ቱልስ የሶሻል አካውንታቢሊቲ ቱልስ የምንላቸው ነበሩ። እሱን ያው በሱ ላይ ስልጠና እንዲሰጣቸው ተደርጎ ያንን እየተገበሩ ያው የጤና አገልግሎት፣ የትምህርት አገልግሎት፣ ሌላም አገልግሎት አሳታፊ በሆነ ተጠያቂነት ባለበት መልኩ እንዲሰራ የሚያደርጉበት እንደው ባጭሩ ነው ምነግርህ። የአይሪሽ ኤድ ብቻ ሳይሆን የአይሪሽ ኤድ እዚህ ላይ ልዩ የሚያደርገው ምንድን ነው? በጣም ይደግፍ ነበረ ሁለቱንም ፕሮግራሞች። የሲቪል ሶሳይቲ ሰፖርት ፕሮግራም ያልኩህም ሊድ ዶነር ሆኖ ነበረ የሚሰራው አት ታይም። ግን ያው ዓለም ባንክም ነበረበት፣ የእኛም የመንግስት ሞፌድ ይባላል ሚኒስትሪ ኦፍ ፋይናንስ ኤንድ ኢኮኖሚክ ዲቨሎፕመንት የፋይናንስ ሚኒስቴር ማለት ነው። እነሱም የነበሩበት የብዙ ባለድርሻ አካላት ፕሮግራም ነበረ። የሲቪል ማህበረሰብ ድርጅቶች ስራቸውን እንዲሰሩ አመቺ ሁኔታ እንዲኖር ነው ብዙ ዳያሎግ ብዙ ነገር ለመስራት የተሞከረበት ጊዜ ነው። ሌሎችም ተቋማት ለምሳሌ እንባ ጠባቂ ተቋም የተወሰነ እርዳታ፣ ሰብአዊ መብት ኮሚሽን ያኔ በትንሹ በዋናነት ግን በዲማንድ ሳይድ አካባቢ በብዛት ኤንጂኦዎችን እና የሲቪል ማህበረሰብ ድርጅቶችን ያ አንድ አሳሪ ህግ ወጥቶ ነበረ ትዝ ይሆናል በፈረንጆች 2005 አካባቢ በፈረንጆች 2009 ከ97 ምርጫ በኋላ በሱ ዙሪያም ያ እንዲሻሻል እንዲቀየር የሚሰሩ ድርጅቶችን ሰፖርት ማድረግ ያው ከዶነሮችም ጋር አብሮ ሆኖ ያ ነው እንዲሻሻል የተለያዩ ስራዎችን በፊትም በኋላም ከህጉ በፊትም ከህጉ በኋላም ከሌሎች ዶነሮች ጋር ያው ብቻውን አይደለም ሲሰራ የነበረ ባይላተራል ነው። እንግዲህ እዛ 12 ዓመት ኦልሞስት እንደውም በጣም የቆዩት እዛ ይመስለኛል። በጣም የቆየሁት ከአክሽን ኤድ ጋር ትንሽ ነው ልዩነቱ። አይ ቲንክ በጣም የቆየሁት እዛ ነው። ከዛ ለውጥ መጣ። እዚህ ላይ ግን ምናልባት የንጆ የሰሩበት የመጨረሻው ማለት ከውጭ ካምፓኒዎች ከኤድ ድርጅቶች ጋር የቆዩ የሰሩት የመጨረሻ እንትን ነውና ሰብአዊ አገልግሎት እንዳላቸው ሆኖ በጣም ዋና ጉዳያቸው ግን ምን መስራት ነው? ሂድን የሆነ አጀንዳቸው ምንድን ነው? እንግዲህ ሂድን አጀንዳ አይኖርም ማለት አይቻልም። ግን ያው ኢንትረስቶች አሉ። ኢትዮጵያም እንደ ሀገር የኢትዮጵያ መንግስትም እንደ መንግስት የሚፈልጋቸው ነገሮች ኢንትረስት፣ እኛም ኢንትረስት አለን፣ እነሱም ኢንትረስት አላቸው። እዚህ እስካሉ ድረስ እንግዲህ በዛ ማኑቨር አድርገህ አብሮ መስራት፣ መነጋገር፣ የምትለያይበትን መለያየት ነው። አለበለዚያ እዚህ ለምን ይኖራሉ? እና ኢንትረስት አለ። መግለጽ የሚቻል ከሆነ የአክሽን ኤድ ኢንተረስቱ ምን ነበር? አክሽን ኤድ እንኳን ባይላተራል አይደለም፣ ኢንተርናሽናል ኤንጂኦ ነው፣ መንግስት ያልሆነ ድርጅት ነው። በዋናነት ያው ድህነትን ኦቨርካም ለማድረግ የተለያዩ የልማት ስራዎችን መስራት ነው። እንደው በአጭሩ ነው ሚሽኑን ካየ ማለት ነው። ሌላ ድብቅ እንትን
ከነበርኩበት እስከማስታውሰው አይሪሽስ ባይላትራል ኢትስ ዲፍረንት። ባይላትራል ያው መንግስት ለመንግስት ስለሆነ ብዙ እንትኖች ይኖራሉ። እንደውም ከሌሎቹ ዶነሮች ደግሞ እኔ አይሪሽ ኤድ ጥሩ ይሻል ነበረ በብዙ መልኩ። በተለይ አሁን ለምሳሌ እንደ ውጭ ጉዳይ ፖሊሲ ማስፈጸሚያም ይታያል አይደል? አዎ ባይላትራል ስትሆን እኮ በቃ ያው የመንግስት ማለት ነው። እንደው በመሀላቸውም ልዩነት አለ ልልህ ነው። አንዳንዱ ሞር አግሬሲቭ ነው ኢንትረስቱን እንትን ለማለት፣ አንዳንዱ ደግሞ ሞር ወደ ሰብአዊ የባሰ ከመጣ ኦብቪየስሊ ያው አንዳንድ አለመግባባቶች ሊኖሩ ይችላሉ። ግን ኢንትረስት የሌለውማ አይኖርም። ያው እንትኑ ነው የሚለያየው። ወቅቱ፣ ጊዜው፣ የዓለም ሁኔታ ምናምን ይለያያል። ለዛ ነው እንደው ይለያያል። የአይሪሽ ኤድ ፍላጎት ምን ነበር ያልኩት ለዛ ነው። አሁን ያልፏል፣ የዓለም ሁኔታ ምናምን ተቀያይሯል። እንደዚህ አይነት ነገሮች አሉ ይኖራሉ አሉ። ያው እንዳልኩህ ይለያያል። አንዳንዱ በግልጽ አሁን የአሜሪካን ሰነድ ብታይ ዩኤስ ኢንትረስት ካምስ ፈርስት ምንም እየነገሩህ ነው። ስለዚህ ከመጀመሪያውም ታውቀዋለህ። የአይሪሽ እንትኖቹን ሰነዱን ካየህ ግን እንደዛ አይደለም። እንዲህ አይን ያወጣ ማይ ኢንትረስት ፈርስት የሚል እንትን አይደለም። እና ሞር ያው ብዙ ነገርም ስላሳለፉ እንደ አገር እነሱም አይደለም ያኔ በድርቅም ጦርነትም እና ሞር ኤምፓቴቲክ ናቸው ብዬ ነው ማስበው። እርግጥ አውቃለሁ በመሀል ያው ችግር ነበረ። ያው እንግዲህ ያው ሁሉ አልፎ ሁሉም አሉ። አሁንም ተመልሷል። 2005 ላይ በተለይ ሲቪክ ማህበራት በጣም ፈተና ውስጥ በገቡበት ጊዜ እርስዎ ያንን ነገር ህጉን እንዲለዝብም ሆነ የተለያዩ ሲቪክ ማህበራትን ጥምረት እንዲመሰርቱ ምናምን ጥረት ያደርጉ ነበረ። ጥረት ብቻ ሳይሆን ያው የነበርንበትም ነበረ። ለምሳሌ አሁን እንኳን የለም። አንድ እኔ የመሰረትኩት ነበረ ዜጋ ለእድገት የሚባል በኋላ ግን ያው ህጉ ሲወጣ ዜጋ ለእድገት 3-4 ዓመት ሰርተን ከዛ በኋላ ያው ህጉ ወጣ። ይሄ 90-10 የሚል ህግ ነበረ። እዚህ ለቆነ 90 ከሀገር ውስጥ በተለይ ሰብአዊ መብት ላይ ይሄ ደግሞ ስሙ ራሱ ዜጋ ለእድገት ያው የዜጎችን ማነቃቃት ላይ ምናምን የሚያተኩር ትምህርት ላይ ሲቪክ ኤጁኬሽን እና ላይ የሚያተኩር ስለነበረ ያው እኔ እንደ ፋውንደር እንትኑን መቀየር አልፈለኩም ነበረ፣ የተቋቋመበትን ዓላማ ማለት ነው በህጉ ምክንያት። ግን ደግሞ ያው እንዴት አሰራን ምናምን በሚል ብቻ ትንሽ ያው on the same page አልነበርንም at the time። ያው ሄዶ እንትን አለ በራሱ ጊዜ ቆመ። ግን ከዛ ውጪ የሲቪል ማህበረሰብ ድርጅቶች ህብረት የሚል የተቋቋመ ነበረ። እዛ ቦርድ ውስጥ ነበርኩኝ። ዩኒየን ኦፍ ኢትዮጵያን ሲቪል ሶሳይቲ አሶሲዬሽንስ የሚል ያው እዛ ህብረት ውስጥ የምትገባው የገባሁት እኔ ለምሳሌ ዜጋ ለእድገት ከመክሰሙ በፊት ወክለህ ነው አይደለም፣ ኔትወርክ ሲሆን ድርጅት ወክለህ ነው የምትገባው። እና በዛ ጊዜ ያው ትዝ ይልሃል ያው ክርክሮች ነበሩ። ያኔ ነበር ኢንተር አፍሪካ ግሩፕ አሁን ብዙ ክርክር የሚያዘጋጀው። ምርጫ ሞኒተሪንግ ተብሎ የተሰባሰቡ ድርጅቶች ነበሩ። በዚህ አሁን ያልኩ በህብረቱ መሪነት ያኔ ከምርጫ በኋላ ፓርላማ ይግቡ አይግቡ የሚል ያጣብቀኝ ውስጥ የ97ቱ ምርጫ እሱ አሁን ስብሰባዎች በዚህ ህብረት አማካይነት ነበረ። 1-2-3 ወሳኝ ስብሰባዎች ነበሩ። የሲቪል ማህበረሰብ ድርጅቶች
ግብአት ለመስጠት ማለት ነው። ቅንጅት ማለት ነው። አጠታይም ፓርላማ ይግቡ አይግቡ የሚል ጥናት ያደረጋችሁ ለነሱ ግብረ መልስ ሰጡ ነበር ነው አይደለም? ኢንዲፔንደንት ሆኖ በቃ በዚህ ምክንያት ይግቡ እና በአጠቃላይ ስለነበረው ሁኔታ ያኔ የምልህ ሲቪል ማህበረሰቡም በጣም ዳይቨርስ ነው። ይግቡ የሚሉም ነበሩ፣ ምን ሊያደርጉ ነው የሚገቡት የሚሉ ነበሩ። ብቻ የእናንተ ድርጅት ምን ነበር አቋሙ? መጨረሻማ ይግቡ ነበር ያለው። ያው ጥያቄ ምልክቶቹ እንዳሉ ሆነው ገብቶ ማድረግ የሚቻለውን እዛው። ግን በጣም ብዙ እንትን ነበረ፣ ብዙ ክርክር ነበረ። አንዳንዱ ለምሳሌ የፓርላማ አሰራር መጀመሪያ ይቀየርና ከዛ ይግቡ። የፓርላማ አሰራር ኦቨርናይት አትቀይረውም፣ ያው እነሱ ከገቡ በኋላ ነው የሚቀይሩት። እና ብቻ ውስብስብ ነበር። ኤኒዌይስ ያው ሰጀስት ነው የምናደርገው፣ መጨረሻው የራሳቸው ውሳኔ ነው የሚሆነው። እንደዛ አይነት ስራዎች ነበሩ። ከዛ በኋላ ያለውን ታሪክ ታውቀዋለህ። ታሰሩም ነበሩ ከሲቪል ማህበረሰብ ድርጅት አባላት። ፍርድ ቤት እንትን ነበር። ያው እንግዲህ ያ ሁሉ አለፈ። እርስዎ እንደዛ ጫና ውስጥ የገቡበት ጊዜ ነበር? እንግዲህ እነዚህ አንድ ሁለቱ ስብሰባዎቹን የነበርኩ መመራው የውይይቱን ማለት ነው። ከሌሎች ነበሩ የሲቪል ማህበረሰብ ድርጅቶች ተወካዮችም ነበሩ። ግን ያው እኛ ነን ስብሰባውን የመራ ነው። በተለይ አንደኛው ትዝ ይለኛል እኔ የመራሁት። ኢንትረስቲንግ ጊዜ ነበረ። ብዙ መነቃቃት የነበረበት፣ ሪስኮች የነበሩበት፣ ሰዎች የተጎዱበት ሴክተር ውስጥ ነው የምልህ። ከዛ ውጭማ ያው ብዙ ጉዳት ነበር እንደ ሀገርና ያው የተወሰነ ሚና ነበረ። እንግዲህ ያንን ሁሉ አልፎ ደግሞ አሉ አሁንም ያኔ የነበሩ ድርጅቶች አሉ፣ አዳዲሶችም አሉ። ከዛ ያው ወደ ምርጫ ቦርድ ተቀላቀሉ። የኢትዮጵያ የሀገራዊ ለውጥ የተሟሟቀበት ጊዜ ነበር። ያው ወይዘሮ ብርቱካን ከውጭ ከባህር ማዶ እዚህ የመጡበት ነበር። የዛን የሚጠበቅ ነበር። ብዙ የተሟሟቀ የዲሞክራሲ የፖለቲካ ለውጥ እንቅስቃሴ የነበረበት ጊዜ ነበር። እርስዎ እንዴት ታጩ? ወደ ምርጫ ቦርድ እንዴት ተቀላቀሉ? እስኪ ዛኔ ታሪክ ይንገሩ። እንግዲህ ያው ለውጥ ሲመጣ አንድ ነፍሷን ይማር አንድ ስራ ባልደረባ የነበረች አብረን የምንሰራ አይሪሽ ኤድ ማለት ነው። እንግዲህ እስካሁን ያው አንዳንድ ለውጦች እንዲመጡ፣ አንዳንድ የመልካም አስተዳደር ችግሮች እንዲቀረፉ የሲቪል ማህበረሰብ መደገፉ ከእንደዚህ አይነት ለውጥ ጋር የተያያዙ ስራዎችን ስንሰራ ከርመናል። ይኸው አሁን ለውጥ መጥቷል፣ ለምን ገብተን እናገለግልም እያለን እናወራ ነበረ። እሷ እንደውም ቀድማኝ ወጣች። እኔ በወቅቱ የት የሚለውን አላቅም ነበረ። እንግዲህ ወይ ሰብአዊ መብት ኮሚሽን ወይ ፓርላማ አካባቢ ወይ ውጭ ጉዳይ፣ አሁንም የት ሊሆን ይችላል የሚለው ያው ምኞቶች እንጂ እዚህ ብዬ ያልኩት እንትን አልነበረም። ግን ያው አጋጣሚ በተለያዩ ስብሰባዎች ላይ ያው ተገናኝተን ከብርቱካን ጋር ገብቼ መስራት እንደምፈልግ ያለኝን እንትን ስታይ። ትተዋወቁ ነበር ከዛ በፊት? ከዛ በፊት እንኳን ያው ቅድም ያልኩህ እዛ የታሰሩ ሲቪል ማህበረሰብ መሪዎችን ልንጠይቅ ስንሄድ አንዴ አግኝቻታለሁ እዛ እንጂ አንተዋወቅም። እንዲሁ አጋጣሚ ያው በሲቪል ማህበረሰብ ዙሪያ ብዙ እንደሰራው ስለምታውቅ እንዲሁ አንድ ሁለቴ ነው የተገናኘ ነው መሰለኝ። ስናወራ ለምን አትሞክሪም ምርጫ ቦርድ ሌላ ጋር ምን ወሰደሽ ምናምን አለች።
እኔ ደግሞ አት ታይም ምርጫ ቦርድ ያው ቅድም እንዳልኩ ነው ለእኔ ይሆናል ምን አደርጋለሁ እዛ ገብቼ የሚል እንትን ነበረ። ያው የህግ ባለሙያ መሆን አለብህ ብቻ የራስህ የምትፈጥራቸው አሳምፕሽኖች አሉ አይደል? በኋላ ግን ሳስበው ዋይ ኖት ለምን ብዙ ልምድ አለኝ በተወሰኑ ኤሪያዎች በሚል እንግዲህ ገና ደግሞ ምልህ ሊሳካም ላይሳካም ይችላል በኖሚኔሽን በምን ስለሆነ በዛ ነው የተጀመረውና ያው እንግዲህ ተሳክቶልን ያው ገባን ማለት ነው። ያው ገቡ። የመጀመሪያ ስራ ነበር። የቦርድ አባል ከሆኑ በኋላ አይ ቲንክ ስንት ነበራችሁ? 5 የእርሶ የሚና ድርሻ ምን ነበር? እንግዲህ የምርጫ ቦርድም እንዳልኩ ያው ቅድም ልክ እንደ አክሽን ኤድ ገና ብዙ ሪፎርም መካሄድ ነበረበት። የተወሰነ ተጀመረ ነበር ያው ቀደም ብለው ስለገቡ ብርቱካንና አቶ ውብሸት ምክትሉ ገና ብዙ ነገሮች መሰራት ከተቋም አንጻር ማለት ነው። እና እኔ እንግዲህ በእኔ ስር የነበረኝ ሚና አንደኛው የስርዓተ ጾታ እኩልነትና ማህበራዊ አካታችነት የአካታችነት በአጠቃላይ የአካል ጉዳተኞች በምርጫ መሳተፍ፣ ሴቶች በምርጫ መሳተፍ፣ በፓርቲዎች ውስጥ የአካታችነት ጉዳይ፣ ምርጫ ቦርድ ውስጥ የአካታችነት ጉዳይ እነዛን አንዱ ሴክተር እሱ ነበረ። ሌላ የውጭ ግንኙነት በሚል ያው በዋናነት ከምርጫ ቦርድ ጋር የሚሰሩ የውጭ ድርጅቶችን ድጋፍ የሚሰጡ ዶነሮችን ማለት ነው። የምርጫ መታዘብ የሀገር ውስጥ ምርጫ መታዘብ እና ያው የዓለም አቀፉም ግን ያው አንዳንድ ዋና ነገሮች ያው በጋራ እንትን የምንሰራቸው አሉ። ስፔሲፊክ ሆኖ ደግሞ ሊድ የምታረጋቸው አሉና ይሄ ነው አካታችነት፣ የውጭ ግንኙነት፣ ምርጫ መታዘብ እና ያው ከዚህ ጋር በተያያዘ ደግሞ ከሲቪል ማህበረሰብ ጋር አብሮ መስራትን ማዳበር በዋናነት በነዛ በአራቱ። በጣም ፈተናው ምን ነበር? ቦርዱ ሲደራጅ ያው ከዜሮ የተነሳ ድርጅት ነው። በጣም ትልቅ ሪፎርም የተደረገበት ተቋም ነው እና ትልቁ ፈተና ምን ነበር? ትልቁ እኔ የምለው ተቋማዊ ብቃቱ ሳይጠናቀቅ ሪፎርም ማለት ለውጥ ማለት ነው። ለውጥ ማለት የነበረውን አሰራር ገምግመህ ስታፍ ቀጥረህ አሰልጥነህ ነው። እሱን ሂደት ሳንጨርስ በአንድ በኩል እሱን እያካሄድን ያው የሲዳማ ህዝበ ውሳኔ መጀመሪያ ስራችን እሱ ነበር። ከዛ ደግሞ ኮቪድ መጣ፣ ከዛ ምርጫው መጣ እና አንዱ ትልቁ ተግዳሮት የነበረው እሱ ነው። ከታች ደግሞ ያው በተለይ የክልል ጽሕፈት ቤቶች እሱን ሁሉ ይጨምራል እንግዲህ ተቋማዊ ብቃት ማለት ነው። እሱ ማደራጀት፣ ማሰልጠን ዝም ብለህ ደግሞ ስኪል ብቻ ሳይሆን የገለልተኝነት ነው። ምርጫ የሚጠይቃቸው የተወሰኑ ፕሪንሲፕሎች አሉ። የኢንቴግሪቲ ጉዳይ ምናምን አለ እና ብዙ ከሪፎርሙ ጋር የተያያዙ ስራዎች ያው ሳይጠናቀቁ ወይም ገና በሂደት ላይ ያሉ ነው እንግዲህ ወደ ምርጫ የገባ ነው። በአንድ በኩል ያው በግድ ትማራለህ፣ ቢሆን ግን ጊዜ ኖሮ በመሀል ደግሞ ያው ጊዜ ኖሮም ትንሽ በኮቪዱም በሙሉ ነው ትንሽ ድንግርግር የሚሉ ነገሮች ነበሩ። አንዱ ትልቁ እሱ ነው። ትልቁ አይ ቲንክ ተግዳሮት ብዬ የምለው እሱ ነው የሚሆነው። ሌላ አለ የምለው ዝርዝሩ ስላለመግባት ምርጫ አስፈጻሚ በብቃትና በምትፈልገው ቁጥር ማግኘት፣ እነሱን በበቂ ሁኔታ ሰልጥኖ ማሰማራት። ያው የመጀመሪያው ከህዝብ ጋር የሚገናኙት በምርጫ ጣቢያ ደረጃ እነሱ ስለሆኑ ማለት ነው።
እሱ ትልቁ ነው። ያው ሌሎች ቴክኒካል ኦፕሬሽናል የሆኑ ብዙ ነገሮች አሉ። ምን ያክል ተሳካላችሁ? 6 ዓመት ቆያችሁ። ያው የምርጫ ጊዜው ይራዘም ምናምን ማለት አይቻልም። የተቋሙ የሪፎርም እስኪያልቅ ድረስ ምርጫ መዘግየት አለበት ሊባል አይችልም። በአንድ በኩል ደግሞ በጣም ምስቅልቅል ያሉ የኢትዮጵያ ሁኔታዎች ነበሩ። ዓለም አቀፍ ሁኔታ ነበር፣ ቅድም እንዳሉት ኮቪድ። በዚህ ሂደት ውስጥ ምን አይነት ተቋም ገነባችሁ? ምን ያክል ተሳካላችሁ? እንደው ቢቀረውም አይ ቲንክ የተወሰኑ በተለይ ምርጫ የሚያስተዳድር ተቋም ያው ገለልተኛ መሆን እንዳለበት፣ በገለልተኝነት ማገልገል እንዳለበት፣ እነዚህ እሴቶች እነዚህ መርሆች እንደው በሁሉም በእኩል ደረጃ ባይሆንም በአብዛኛው ሰራተኞቻችን የሰረጸ ይመስለኛል። በጣም ጎበዝ፣ በጣም ጥሩ፣ በጣም ስራቸውን ሚናቸውን ሴቶች ከዚህ ስራ ጋር የሚያያዙ ሴቶችን ኢንተርናላይዝ ያደረጉ ብዙ ስታፎች አሉ ነበሩም እና ሲቀጠር በቃ የሆነ ስብስቡን ስታይ እንዴት ነው የተሰባሰቡት ነው የምትለው። ጥሩ ባለሙያዎች በፊትም የነበሩም አሉ የቀጠሉ ማለት ነው። ከሪፎርሙ በኋላ አንዱ ትልቁ ስኬት እሱና ምርጫ ቦርድ ደግሞ ያው ሁሌ ያው አቤቱታ ይኖራል፣ ቅሬታ ይኖራል። ግን ፈንዳሜንታሊ ኢምፓርሻል ሆኖ ለመስራት የሚሞክር ተቋም እንደሆነ ግንዛቤ የበለጠ ያለ ይመስለኛል። ያው እንግዲህ የሚቀሩ ነገሮች ስላሉ ኦብቪየስሊ ኮምፕሌንት ይኖራል። ሂደት ነው። በዛ ደህና እንትን ያለ ይመስለኛል። አንዳንድ ቴክኒካሊም አንዳንድ ኢንትሮዲውስ የተደረጉ ነገሮች አሁን ለምሳሌ የባለት ወረቀት ላይ ማን ነው መጀመሪያ ማምጣት አለበት የሚለው በዕጣ ማድረግ፣ ይሄ አካታችነትን አሁን የዛ ሁሉ ውጤት ነው እንግዲህ አሁን ሰምታችኋል። የተፈናቀሉ ዜጎች ምርጫ እየመረጡ ነው። ቅድሚያ መስጠት ለአካል ጉዳተኛ፣ የተወሰኑ ነገሮች፣ አሰራሮች ፓርቲዎቹም ላይ የነበረው ከፓርቲዎች ጋር ደግሞ ብዙ ስራ የተሰራ አለ። እነሱም አካታችነትን እንዴት እንትን እንደሚሉ እንደ ፓርቲ በጣም ብዙ ዳያሎግ፣ በጣም ብዙ ትሬኒንጎች፣ በጣም ብዙ ምክክሮች ነው ከነሱ ጋር የሚደረገው። የጋራ ምክር ቤት ማቋቋም የመጀመሪያ ተቋምን በተለይ እንደ ምርጫ ቦርድ አይነት ተቋምን ገለልተኛ ሆኖ አሳታፊ ሆኖ መሄድ እንዲችል መሰረት የተወሰኑ የተጣሉ አሉ ብዬ ነው የምገምተው። ግን ያው እንዳልከው ሂደት ነው፣ አውዱም ይወስናል። አሁን ያን የነበረውና አሁን ያለው ይለያያል። ለውጦችንም የምታይ ይመስለኛል። አሁን ለምሳሌ ፓርቲዎች ያው የራሳቸው ችግር እንዳለ ሆኖ ግን ብዙ ነገር መነጋገር ጀምረዋል። የኮaliሽን መፍጠር ጀምረዋል። ችግሮች አሉ። አሁን እዛ ውስጥ አልገባም። ግን ብቻ ጅምር ሪፎርሞች የተሰሩ አሉ። ምርጫ ቦርድ አሁን ቶታሊ ገለልተኛ አይደለም ምናምን ብሎ ማጆሪቱ አይደመድም። ፎር ሹር የተወሰነ ይኖራል። እሱ እንግዲህ ያ እንዲጠፋ አንተ በስራህ በምን እያሳየ መቀጠል ነው እንጂ በዛ መልኩ አስተዋጽኦ ያደረገ አድርጓል ብዬ እላለሁ። አሁን ደግሞ ያው ሞር በዛ ላይ ደግሞ ተመስርተው ስራውን ቀጥለዋል። እንግዲህ እያለ ምርጫ ቦርድ ምርጫ ብቻ በ5 ዓመት አንዴ ምርጫ ብቻ ማድረግ አይደለም። ያው ዋና ስራ የሀገሪቱ ጤናማ የፖለቲካ ስርዓት እንዲኖር ማድረግ ትልቁ ይመስለኛል። ከዚህ አንጻር በተለይ የዛኔ የለውጡ መንግስት የነበረ ከዛ በኋላ 2 ምርጫ አድርጓል።
ከመንግስት ጋር የነበራችሁ ግንኙነት ምን ይመስል ነበር? ቀጥተኛ ጥያቄ ልጠይቅ፣ ተጽዕኖ ይደረግባችሁ ነበር? ምናልባት እዚህ የ2012 ምርጫ ወደ 2013 ያው የተራዘመው ኮቪድ ነበር ምክንያቱ ይባላል። ውጭ ግን ሲወራ የመንግስት ጫና ነው እንዲቀየር ያደረገው የሚል ሀሜት አለ። አይ ቲንክ እስካሁንም ድረስ እንዴት ነው ያንን አንችልም ወደሚለው የመጣችሁት? እንደ ቦርድ እናንተ አሰሳጭቃችሁ ወስናችሁ ነው ወይስ እንደሚባለው እውነትም መንግስት ጫና? እንግዲህ አሉ እኮ ቃለ ጉባኤዎችም ሰነዶችም ኤክስቼንጆችም አሉ በዛ ዙሪያ እና እንደውም እኔ ያ ስብሰባ ትዝ ይለኛል። የኮቪዱ ጊዜ የታዘዘ ዕቃ ነበረ ከቻይና መሰለኝ እና በኮቪድ ከምርጫ ጋር ያኔ ሁላችንም አዲስም ነን። ኮቪድም አዲስ ነው ለእኛም ለዓለምም። ቁጭ ብለን ተነጋገርን። ያ እንትን ተዘጋ፣ ቴምፖራሪሊ ተዘጋ በኮቪድ ምክንያት። አንዱ አሁን ከዚህ ትምህርት የወሰድነው ይሄ ሪስክ አሴስ ማድረግ በየጊዜው። ኮቪድ ኦፍ ኮርስ ያው የተለየ ሪስክ ነው፣ ግን ሌሎችም ሪስኮች ሊኖሩ ይችላሉ ምርጫንም ከማካሄድ የሚያስተጓጉሉና አንዱ አሁን የተማርንባቸው ነገሮች እየሰሩ እንደሆነ ማውቃለሁ። የሪስክ ማኔጅመንት በተለይ በምርጫ አውድ በምርጫ ሳይክል ምን ሪስኮች አሉ፣ የትኞቹን ነው ፕራዮሪታይዝ የምናደርገው፣ ምን ያህል ሊያስተጓጉል ይችላል፣ እንዴት ማኔጅ ማድረግ እንችላል። አት ታይም ያ አልነበረንም፣ ግን ያው ነገሩ ሲከሰት ተነጋግረን አንዳንድ ደግሞ ተቋማዊ ስራዎችም ያልጨረስናቸውም ነበሩ። ይሄ በዛ ላይ ተጨምሮ የሚሆን አይነት ነገር አልነበረም። በዛ ምክንያት ነው እንትን የተባለው። አይኖ በኋላ ያው ብዙ ስብሰባዎችም ነበሩ አይደለም፣ በናሽናል ደረጃ ክርክሮች ነበሩ፣ ስምምነቶችም ነበሩ፣ አለመግባባቶችም ነበሩ። ግን ጥሩ ውሳኔ ነበር አት ታይም ማለት ነው። ያመጣው ግን ጉዳት የለም ያ በመወሰኑ። እንግዲህ ያው ውዝግብ ተፈጠረ፣ ብዙ አለመግባባቶች ነበሩ አይደለም። ከህወሓት ጋር ለጦርነት እንዳንድ ኬዝ የሚቀጠር የሚያነሱት ነው። ግን ያው ምልህ እንደዚህ አይነት ነገሮች ሲመጡ ያው እንደ ቦርድ መወሰን አለብህና ከዛ ውጭ ብዙ ነገሮች እንዳሉ አውቃለሁ። ግን ብዙ ተነጋግረናል እኛም እንደ ቦርድ ማለት ነው። የሚያማክሩም ድርጅቶች ነበሩ። በኤሌክሽን ኦፕሬሽን ማዕት ዓመት የሰሩ ያኔ ከአውሮፓ ህብረትም ከዩኤንም ብዙ ነገሮችን ነው አውጥተን አውርደን ነው የተወሰነ። ሀገር መውደድ በጣም የሚፈተንበት ቦታ ይመስለኛል አይደል? ምርጫ ቦርድ በዛ ሂደት ውስጥ እንደው ቅድም ካሉት ላይ መንግስት ቀጥተኛ የሆነ ተጽዕኖ ነበረው ቢኖርም ብዙ እኔ እስከማስታውሰው ድረስ እንግዲህ ሁሉም ቦርድ ኤቭሪ ስብሰባ ሁሉም ቦርድ አይሄድም። ሙከራዎች ሊኖሩ ይችላሉ። ግን እኔ እስከማውቀው ድረስ ተሸብረክ ከምትለው አይደላችሁ ምንልም አይደለንም፣ ብርቱካንም አይደለችም። ያቋታል። ያው ከዚህ በፊት ተነጋግሮ ይሄ አይሆንም ማለት የምትችል ናት እና ይሄን በጣም እንደው አቅጣጫ የሚያስቀይር እንትን አልነበረም። ሙከራዎች ሊኖሩ ይችላሉ። ይሄ እንዲህ ቢሆን እንትን ሊሉ ይችላሉ። ወይም በምርጫ ዝግጅት መሀል ይሄንን ነገሮች ሊኖሩ ይችላሉ። ግን ሁሌ ያው ተገቢው ምላሽ ነው የሚሰጠው ብዬ ነው የምለው።
አንቺም ሆነ ወይዘሮ ብርቱካን ከዛ በኋላ ደግሞ በአንድ መድረክ ላይ ሲናገሩት እንደሰማሁት በአብዛኛው ሴቶች ነበሩ ምርጫ ቦርድ ላይ ከቦርድ ጨምሮ ብዙዎቹ መናቃቸው። የዛኔ በጣም አክቲቭ የነበሩ ከሙያ አንጻር በጣም የማደንቃ ሶሊያና የምትባል ኮሚኒኬሽን ባለሙያ እሷን ጨምሮ በጣም ቀጥ ብለው የቆሙ በራስ መተማመናቸው በደንብ የሚታዩ ሴቶች የተገነቡበት ተቋም ነበር። እንደዚህ አይነት ተቋማት ላይ የሴቶች ሚና ምንድን ነው? እንዴት ይህንን አልበገር ባይነት ወይ ደግሞ ኖ የማለትን አቅም በአጠቃላይ እንደው ከሴቶች ኢምፓወርመንት አንጻር እንደዚህ አይነት የዲሞክራሲ እንቅስቃሴ ውስጥ መሳተፍ ያላቸው ሚና እንዴት እንደዚህ አይነት ስብዕና ይገነባል የሚለውን እስኪ የተወሰነ ሀሳብ ውስጥ እንግዲህ አንዱ ትልቁ ሲም ልበል ርዕስ በምርጫ ቦርድ ስራ ውስጥ እሱ ነው። ቅድም እንዳልኩህ ያው በቦርድ ውስጥ 2 ነን፣ ግን በማኔጀር ደረጃ ማጆሪቲ ባይሆኑ ብዙ ጥሩ ማኔጀሮች ነበሩ። እንደ ሶሊያናም ሌሎችም ዲፓርትመንት የሚመሩ በጣም ደስ በሚል ብቃት ሴት ብዙ የሚያገለግሉ አሉ። እንግዲህ የሰው መኖሩ ብቻ ሳይሆን ደግሞ በስራችን ደግሞ ሪፍሌክት ማድረግ ስላለብን በርካታ ነገሮች የተሞከሩ አሉ። አሁን ለምሳሌ ጥናቶች የተሰሩ አሉ። የስርዓተ ጾታ ኦዲት ምርጫ ቦርድ ውስጥ ራሱ በፖለቲካ ፓርቲዎች ውስጥም እንደዛው። ስለዚህ አሁን ያን የተሰራ ቤንችማርክ እንግዲህ አሁን 7ኛውን ስትገመግም ከዛ ጋራ የምታያቸው ነገሮች ገና የሚታዩ ነገሮች ይሆናሉና አንደኛ ግንዛቤና እውቀት መገንባት በፓርቲዎች ውስጥ በምርጫ ቦርድ ውስጥ ጥናቶችን አሁን ለምሳሌ 6ኛው ሀገራዊ ምርጫ ምን ያህል ለአካል ጉዳተኞች ምቹ ነበር፣ አሳታፊ ነበር፣ ጥናት የተሰራለ። ያው በብዙ መልኩ አካታች አልነበረም ብለን እንደምድመናል። ግን ምንድነው ምን ማድረግ ብዙ ነገር ማድረግ ትችላል። አቅም ይፈልጋል፣ ገንዘብ ይፈልጋል፣ ጊዜ ይፈልጋል። ያው ምርጫ በጣም ፍጥነት የሚሻ ስራ ስለሆነና እንደዛ አይነት ስራ ጥናቶች አሁን ለምሳሌ በምርጫ ጊዜ በሴቶች ላይ ጥቃት አለ የለም፣ ምን አይነት ጥቃት እንዴት መከላከል እንችላለን የተሰራ ጥናት አለ። በዛ ላይ ተመስርቶ አሁን የሰሯቸው ነገሮች እንዳሉ አውቃለሁ። በሀገር ውስጥ የተፈናቀሉ ዜጎች 6ኛ ሀገራዊ ምርጫ ላይ ኦሪቨን ከዚህ በፊት በተደረጉ ምርጫዎች ምን ያህል ተሳትፏል፣ እንዴት ማሳተፍ እንችላለን ጥናት ተሰርቷል። ከሚመለከተው የመንግስት መስሪያ ቤትም ጋር በጥናቱ ግኝቶች ላይ ምክክሮች ተደርገዋል። እና አንደኛ ያው አንድን ነገር ለማሻሻል ራስህ ተሻሽለህ አውቀህ ተገንዝበህ መገኘት አለብህ። ጥናቱ ያ እንዲሆን አድርጓል። እንግዲህ መፍትሄ ሀሳቦች ተብለው የተሰነዘሩ አሉ። እነሱ ላይ አሁን እንደምንሰማው እየተሰሩ ነው። ይቀራል፣ ገና ብዙ ይቀራል። አውዱስ እንደው ለሴቶች የፖለቲካ እንቅስቃሴ የሚቹ ነው? እንደዚህ አሁን ከባድ ነው። እነዚህ ጥናቶቹ እንደሚያሳዩት ችግር አለ፣ በጣም ችግር አለ። ለዛውም ደግሞ ምርጫ ቦርድ ማበረታቻ ይሰጣል። በአመራር በአባልነት በመስራችነት በሚያቀርቡት ሴቶች ቁጥር የአካል ጉዳተኛ ቁጥር ማበረታቻ አለ። እሱ ላይ ሁሉ ጥናት ተሰርቷል። ጥናቱ ያው ብዙ ችግር እንዳለ ነው ያሳየን። አሁን በዛ ላይ ተመስርተው እንግዲህ ብዙ ነገር ለማስተካከል ያው እየተሞከረ እንደሆነ አውቃለሁ። አሁን ደግሞ በ7ኛውም በርካታ ነገሮች ለመተግበር እየሞከሩ እንደሆነ ድጋፍ ያደረጉ ነበር አይደል? ምርጫው ላይ ስልጠናዎችን የሚሰጡ ነበር። ስልጠናዎች ነበር። ስልጠናማ አሁን እጩዎች ሴት እጩዎች እና የአካል ጉዳተኛ እጩዎች ሴት ስልጠና ተሰጥቷል። ያኔም ተሰጥቷል። አሁንም ሰጥተዋል። በተቻለ መጠን ደግሞ አሁን ለምሳሌ ጥቃት ቢኖር ሪፖርት የሚያደርጉበት የሲቪል ማህበረሰብ ድርጅቶች ደግሞ ሲታዘቡ እንደዚህ አይነት ጉዳዮችን
ታሳቢ አድርገው ሪፖርት እንዲያደርጉ የማሻሻያ ሀሳቦች እንዲያቀርቡ አሉ፣ ጥረቶች አሉ። እንግዲህ ያ ሜይ ቢ እንደገና ደግሞ ሌላ ይሄንን ርዕሰ ጉዳይ ለማጠቃለል በኢትዮጵያ የፖለቲካ አውድ ውስጥ የታዘቡት በጣም መስተካከል አለበት የሚሉት የአስተሳሰብም ሊሆን ይችላል ወር አካሄድም ሊሆን ይችላል ምንድን ነው? ምን በተመለከተ በኢትዮጵያ የፖለቲካ አውድ ውስጥ አጠቃላይ ማለት ነው። እንግዲህ የምልህ እኔ ያው ከዚህ ጉዳይ ጋር በቅርበት ለማየት አጋጣሚ የነበረኝ በምርጫ ቦርድ ነው በዋናነት እና እኔ ምናልባት እንደው ምርጫ ላይ ባተኩር አይ ቲንክ በቅርብ አዋጁን ለመከለስ ተሞክሯል። እንደገና መታየት አለበት ባይነኝ። በተለይ ፖለቲካ ፓርቲዎች የሚቋቋሙበት መንገድ ምን አይነት ኢንሴንቲቭ መስጠት ይቻላል፣ ፓርቲዎች ሰብሰብ እያሉ በጋራ መስራት የሚችሉበት ከሌሎች ሀገሮችም ልምድ ብቻ ሳይሆን አይ ቲንክ ከኢትዮጵያም ተጨባጭ ሁኔታ ጋር አያይዞ ያ ኤሪያ ይቀረዋል ባይነኝ። ገና ብዙ ተሰርቷል። ያሉትን እንዲያድጉ፣ እንዲዳብሩ፣ እንዲሳተፉ ለማድረግ ግን አንዳንድ መሰረታዊ የሆኑ ለውጦች መደረግ አለባቸው ባይነኝ። እንግዲህ እሱን አላቅም። ምናልባት ይሄ የዳያሎግ ኮሚሽኑ የሚያመጣቸው ኢሹዎች ይኖሩ እንደሆነ እንግዲህ ማየት ነው። አንዱ ትልቁ ኤሪያ እሱ ነው። ሌላው እንግዲህ የህዝብን አሁንም በምርጫ ዙሪያ ታጥሬ ነው የምነግርህ፣ ኮንቲኒዩስ መሆን አለበት። እሱንም ለማድረግ ተሞክሯል። የምርጫ ጠብቆ የስነ ዜጋ ትምህርት ብቻ ሳይሆን ላይክ ለምንድን ነው ዜጎች ለምንድን ነው መሳተፍ ያለባቸው፣ ቢሳተፉ ምን ይሆናል፣ ባይሳተፉ ምን ይሆናል የሚለው በጣም ተከታታይ የማያቋርጥ ትምህርት ያስፈልጋል። አሁንም ገና ለብዙ ዓመታትም የሚያስፈልግ ነገር ነው ባይነኝ። በዛ ውስጥ ደግሞ እንግዲህ ይሄንን ትምህርት ይሄንን ግንዛቤ ተደራሽ ማድረግ ያስፈልጋል። አካል ጉዳተኞች የምልክት ቋንቋ ብሬል እያሰብክ እንግዲህ ብዙ ነገር ዲሞክራሲ ማለት የነዚህ ጥርቅም ውጤት ነው ማለት ነው። አዎ ጊዜ ይፈጃል፣ ሪሶርስ ይጠይቃል፣ ክህሎት ይጠይቃል በአንድ በኩል። በሌላ በኩል ደግሞ ያው ምርጫ በጣም ፈጣን ሂደት ነው። አንዳንዴ ፋታ አይሰጥህም። ግን ያው ቀደም ብለህ መዘጋጀት፣ ቀደም ብለህ ሬዲ መሆን ያው እንዳለ ሆኖ ማለት ነው። እና እንግዲህ ሁሉ ነገር መነጋገር ወሳኝ ነው። መነጋገር ወሳኝ ነው። አንዳንዴ መነጋገር ሊያስቸግር ይችላል። ግን በተቻለ መጠን እንግዲህ ያንን ፕራዮሪታይዝ ማድረግ አይ ቲንክ ወሳኝ ነው። ብዙ ፖላራይዚንግ የሆኑ ትርክቶች አሉ። እንግዲህ ይሄ ኮሚሽን በአንድ በኩል ያው ብዙ የሚወቅሱት እንዳሉ አውቃለሁ፣ ሂደቱንም ያው። በሌላ በኩል ግን ሌላ ምን አማራጭ አንድ ተጨማሪ ኢምፖርታንት የሆነ ግብአት ሊሆን ይችላል ብዬ ነው የማስበው። እንግዲህ በኋላ ነው የምናየው። ሲቀርብ ብዙ ነገር ነው የወጣው፣ ብዙ ችግሮች አሉብን። ግን የትኞቹ ናቸው እንደ ሀገር የያዙን የሚለው እንግዲህ አብረን የምናየው ነው የሚሆነው። ግን በዛ ሂደት ብዙ ነገር ሊወጣ ይችላል። ያንን እንግዲህ ወደ መተግበር ሲገባ በጣም የምክክር የንግግር መድረኮች ወሳኝ ናቸው። ያው መፍትሄ ሀሳቡ ብቻ ሳይሆን እንዴት አድርገን ነው ወደ ተግባር የምንገባው። ሁሉም ሰው ደግሞ በዛ ዙሪያ ራሊ ካላረጋ አስቸጋሪ ውስጥ አወዛጋቢ የሚሆኑ ነገሮች ሊኖሩ ይኖራሉ። ፎርሱ እሱ የፖለቲካ ፍላጎት ስላለው ነው። እንደዚህ አይነት ተቋማት ላይ በቃ በደንብ ፍላጎት አለው።
እንግዲህ እንደ መሪ ብዙ ውጭውን ነው ብዙ የቆዩት። በአብዛኛው ወንዶች ከዋሉበት አይነት ውሎ ነው የዋሉት ብዙ የሰሩት እና ከዚህ ጎን ለጎን ቤተሰብ እንዴት ሰሩ? ምን ያዝናናዎታል? እንደ ሰው እንደ መሪ ሳይሆን እንደ ሰው መሬት ላይ እንዳለ ሰው እንግዲህ ወንድ የዋለበት ምናምን ሳይሆን በእንደዚህ አይነት ስራዎች ያው ኦፖርቹኒቲው ካለ ከተመቻቸ ብዙ ከዚህ የበለጠም የሰሩም አሉ። ያው እንግዲህ እነሱን እያደናችሁ ማቅረብ ነው። መስራት የሚችሉም አሉ። በነበርኩባቸው ያየኋቸው ናቸው። ብዙ ጎበዝ ሴቶች አሉ። ብዙ ያው ኦፖርቹኒቲ ማጣት፣ የኃላፊነት መደራረብ እንደዛ እኔ የምለው እድለኛም ነኝ ማለት እችላለሁ። ያው ኦፖርቹኒቲዎቹ ስለነበሩ ይሄንን አጋጣሚ በማግኘት ያው ድፍረቱም ሪስክ መውሰዱም ምንም ትችላለህ። ሁሉም ሰው ዝም ብሎ እንደዛ ማድረግ አይችልም እና ያንን ያው ሞር ማመቻቸት አሁን ኢቨን በምርጫ ዙሪያም ሴቶች አሁን እጩ እንዲሆኑ የሆኑ ነገሮች መታሰብ አለባቸው። ይታወቃሉ ተግዳሮቶቹ። የገቢ ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የአቅም ሊሆን ይችላል። ግን እንዴት አድርገን ነው ያንን መቅረፍ የምንችለው የሚለው ያው በሂደት ይቻላል። ግን ያው ማቀድ አለብህ፣ በጀት መመደብ አለብህ፣ ስራዬ ብለህ መስራት አለብህ። ከተውኮ ይቀራል። ግን ያው እንግዲህ ምርጫ ቦርድ እንደ ተቋም ይሄ ፐብሊክሊ ያለው ነው። ኃላፊነት ላይ ይቀረናል፣ መስራት አለብን። እውቀታችን ጨምሯል በሰራናቸው አንዳንድ ጥናቶች ብሎ እንግዲህ ያው አሁን እየሰሩበት ያለው ነገር ነው። እኔ እንግዲህ ያው አንድ ልጅ አለኝ። አሁን 98 26 27 ያው ጎርምሷል። ግን አሁን ኦፖርቹኒቲውም ስለነበረኝ ማስተማር፣ እሱንም መንከባከብ አት ዘ ሴም ታይም ደግሞ እነዚህ እድሎችንም የመጠቀም እድለኛም ነበርኩ ብዬ ነው የምለው። እድለኛም ነበርኩ። ኦፖርቹኒቲዎችም እንዳንቺ የሆነ ወይስ የተለየ ህይወት መንገድ አለው? እንግዲህ ያው በዛው ዙሪያ ነው ትምህርቱ ምኑም እያደረገ ያለው። ግን በቅርብ ነው ግራጁዌት ያደረገ። የሆነ አንድ ኤንጂኦ ይሰራ ነበረ። በዚህ በዩኤስአይዲ የሪሶርስ ችግር መቋረጥ ምክንያት እሱን ትቷል። አሁን ግን እያፈላለገ ነው። ኢንትረስት አለው፣ ይከታተላል። እንግዲህ ገና ነው። በዚሁ ይቀጥላል ወይ አንዱ ጋር ይለውጣል አላውቅም። ብቻ ለወጠም አልለወጠም ምልህ እንደዚህ አይነት ጉዳዮች ላይ የተወሰነ እውቀትም ኢንትረስትም እንዲኖረው ፈልጋለሁ። በራሱ እንትን ማለት በራሱ ጊዜ ደግነቱ አለው። እንግዲህ መጨረሻው የት ይሆናል እንግዲህ ገና የምናየው ነገር ነው የሚሆነው። የወጣትነት ጊዜ በደንብ የሚሰሙት ሙዚቃ ምን ነበር ወይስ አይሰሙ ነበር? ሙዚቃ የምልህ ያው በወጣትነት ኩባ ይኖረማ ሙዚቃ እንዴት አይሰማ? ሙዚቃ ሬጌ ወዳለው፣ ብዙ አይነት ሙዚቃ ወዳለው። አክቹሊ ሬጌ የኢትዮጵያን ብትል ብዙ አይነት የጭፈራው ሌፍቲስት ሆነው ነው እንዲያደጉት። ሌፍቲስት ሆነው ነው እንዲያደጉት። እንግዲህ ትንሽ የኩባ ኢንፍሉዌንስ እንትን ሳትለው የሚሰርጽብህ ነገር ያለ ይመስለኛል። ሬጌ ወዳለው በጣም። አክቹሊ ሙዚቃ የምትጠላው ሙዚቃ አለ እንደ? የለም። ብዙ አይነት ፖፑም፣ ሮኩም፣ ሶል ሚውዚክ ብዙ እንደዛ ያበስላሉ ቤት በደንብ
በጣም ስራ በደንብ ሳይሆን አልራብም፣ መስራት እችላለሁ። የተወሰነ ነገር መስራት እችላለሁ። ደስ ይላል። ግድ ነው። በሴትነቱ እንደዚህ ጥያቄ ውስጥ የገባ ጊዜ ነበር? ቅድም እንደ ቀልድ ያው ጥቁር ነኝ እዛ ላይ ሴት ምናምን ብለውኝ አልፈውኝ ስለነበር አይ ኖት ሪሊ እንደው የምልህ በተቋሙ ፕሮግራም ያኔ አልነበሩም። ኢቨን እንግዲህ ያውቃል የምትላቸው ድርጅቶች እንደ አክሽን ኤድ ለምሳሌ ፕሮግራም ማኔጀር ጥቁር አልነበረም፣ ሴት አልነበረም። ካንትሪ ዳይሬክተርም እንደዛው። አሁን ብዙ ናቸው፣ በርካታ ናቸው በየቦታው እና በዛ ላይ ነው እንትን አልኩት እንጂ ያው ተከልክለህ ምናምን አይደለም። አንዳንዴ ጀስት መሞከር አለብህ እንጂ በእኔ ላይ እንደዛ አይነት በሴትነት በጥቁርነት በሴትነት ብዙዎቹ ቦታዎች አንተ እስከሰራህ ድረስና ያለውን አጋጣሚ እስከተጠቀምክ ድረስ ብዙ ነገር መስራት ትችል ነበረ። ብዙ አሁን አይሪሽ ኤድ ምንም የመወሰንም ከፈረንጆቹ እኩል ነበረ። እኔ ብቻ አይደለሁም ሌሎችም እና ትረስቱ አለ። ያው ስራህን አይተው ፐርፎርማንስህን አይተው እንትን ይለዋል። እሱ ግን ከዶነር ሊለይበት ሁኔታ ሊኖር ይችላል እና እንዲህ እንደው በጣም ያስቸገረኝ በሴትነት ምናምን የምለው ነገር የለም። ቢኖር አስታውስ ነበር። የህይወት መንገዱ ሲታይ ምንም የባከነ ነገር የለውም። በቃ ትንንሽ የእረፍት ጊዜ ካልሆነ በስተቀር በአብዛኛው ስራ ህይወት እንደዛ አይነት ነገር ይበዛዋልና በዚህ መካከል እንደ ባላደርገው ባልሰራው ምናምን ብለው የሚጸጸቱበት ወር ደግሞ በኢምፓክቱ ትልልቅ ውሳኔዎችን እየወሰኑ ስለመጡ በህዝብ ላይ በሀገር ላይ በሆነ ኮሚኒቲ ላይ በሆነ ድርጅት ላይ እንደዚህ የሚያስቡት ነገር አለ ይኖራል። ግን ሌላ 1-2 ሰዓት ፕሮግራም ይዘን መገናኘት ሁሌ ይኖራል። እንደውም እንዴት የምትላቸው ነገሮች ይኖራሉ። ግን እሱን እንግዲህ አለመደጋገም ነው እንጂ ያንን ልብ ብለህ ለማስተካከል መሞከር ያለ ነው፣ ጤናማም ነው። ራይት ናው ምልህ እንዲህ ምሳሌ ሊኖር ይችላል። ግን እንደው ኢምፖርታንት ኢናፍ ማንሳቱ ብዬ የምለው የለም እንጂ የኔ አውትሉክ ግን መማር ነው። ከዛ መማር በተቻለ መጠን ያው አለመድገም ደግሞም ታየዋለህ ስሩአውት። አሁን ለምሳሌ አሁን እንግዲህ ያው ስራ ተቀጥሬ እየሰራው አይደለም፣ ግን በቦርድ የማገለግልባቸው ድርጅቶች ላይ እንግዲህ ይሄንን ልምድ ለማካፈል የምሞክርባቸው አጋጣሚዎች ናቸው እና ኦብቪየስሊ ያው በፊት ወይ ጋፕ የነበረ ወይ የተሳሳተ ነገር አሁን ለማረም ኦፖርቹኒቲ ይሰጥሃል። እንዲህ ካረጋችሁ እንዲህ ይሆናል፣ እንዲህ ብታረጉ ማለት ትችላለህ። ያው በአንተ እንትን ላይ ተመስረተ ማለት ነው፣ በአንተ ልምድ ላይ ከሰራሁባቸውም ስራዎች ጋር የሚገናኙ ናቸው። የሲቪል ማህበረሰብ ድርጅቶች ናቸው። በሲቪል ማህበረሰብ ጉዳይ ላይ የሚሰራ በአፍሪካ ደረጃ የሚሰራ አለ፣ በመልካም አስተዳደር የሚሰራ አለ። እዚሁ ኢትዮጵያ ውስጥ ደግሞ መንግስታዊ ያልሆኑ ድርጅቶች አሉ፣ ቦርድ እና ይሄ አድቫይዘሪ እንዳገለግል የቀረቡኝና ስቲል ግን ትማራለህ ከነሱ። ምንም ትምህርት አይቆምም። ብዙ የአፍሪካ ሀገርን አይተዋል፣ ሰርተዋል፣ ሌሎችን ዓለምም አይተዋል እና እንደው ማስተላለፍ የሚፈልጉት ዊዝደም ቢኖር በተለይ ለወጣቱ በተለያየ ተቋማት ውስጥ እንደመራ ሰው ህይወትንም ራስንም እንደመራ ሰው አሁን ራቅ ብለው ብዙ ነገር ለማየት እድል እንዳገኘ ሰው የዓለምም ሁኔታ በጣም እየተቀያየረ ነው። በተለይ የአፍሪካ ወጣቶች
ምንድን ነው መጻኢ ተስፋቸው የሚሉ ንግግሮችም ብዙ አናይም። የፖለቲካ ትኩሳቱ ብዙ ይበልጣል አፍሪካ ላይ እና እንደው ከወጣት አንጻር ብዙ እዚህ ነገር ላይ እንደቆየ ሰው እንግዲህ እኔ አሁን ወጣቶች አንዱ በቅርብ እንዲሁ ሳወጣ ሳወርድ ማስበው ብዙ ጥሩ አንደኛ ፍጥነት አለ፣ ቴክኖሎጂው አለ፣ ድፍረቱ አለ፣ ጊዜውም ጥሩ ነው። ጥሩ ያልሆኑ ነገሮችም አሉት። ግን ሞር ወደ ኔጋቲቭ ላይ አተኩረን ይሆን እላለሁ። አሉ ኔጋቲቭ ነገሮች። ግን የሚገርመኝ አሁን በእኛ ሀገር ራሱ ብዙ ወጣቶች ብዙ ነገር ነው የሚሰራው። ያ ግን ያው ወይ አጋጣሚ ካላየህ ወይ ፈልገህ ምን አለ ብለህ እንትን ካላልክ አይታይም። አገንስት ኦል ዲስ ብዙ ነገር የሚሞክሩ ወጣቶች አሉ። ይሄ ቲክቶኩም በቢዝነሱም አሜዝ ያደርገኛል። ግን ያ ፓርት ብዙ እንትን አትለውም። ያው እንግዲህ ያሉብን ችግሮች ያንን ክላውድ ስለሚያደርጉም ሊሆን ይችላል። እንግዲህ በተገኘው አጋጣሚ ሁሉ የሚችሉትን እንዲሞክሩ፣ ድጋፍም ምንም ካስፈለገ ያው በአቅራቢያቸው ያለውን ያማክሩ፣ ምን ኦፖርቹኒቲዎች አሉ የሚለውን ያዩ። ይሄ ማለቱ ቀላል ነው፣ ግን ብዙ ችግር እንዳለ አውቃለሁ። ወጣት ስራ የለም፣ ስራ አጥነቱ አለ፣ ኑሮ ተወዷል፣ ብዙ ችግሮች አሉ። ግን እንግዲህ ተስፋ ለመቁረጥ እና ደግሞ አሁን የሀገር ጉዳይ ላይ ደግሞ መሳተፍ፣ በደንብ መሳተፍ፣ አውቆ መሳተፍ፣ የሚወስዱትን ቾይሶቻቸውን 2-3 በደንብ አይተው ወጣቱ ካልተሳተፈ ለውጥ እንዴት ነው ጥሩ ለውጥ እንዴት ነው የሚመጣው? ለመሳተፍ ገፍቶ መግባት ያስፈልጋል። ለምን እንደማይገባ ያው እናውቀዋለን። ሪስክ አለው፣ ያስፈራል፣ ያስጠላል አንዳንዴ። ግን ለውጥ ወጣቱ የሌለበት ለውጥ ሊመጣ አይችልም እና ቀስ በቀስ እንግዲህ ሞር በዛ መሳተፍና ኢንጌጅ ቢያደርጉ ኮንስትራክቲቭ በሆነ ግልጽ በሆነ መንገድ ማለት ነው። አሁን ብዙ አጋጣሚ ያላቸው ብዙ ሚንስ አላቸው አይደል? ከበፊቱ ጋር ኮምፔር ሲደረግ እንግዲህ ማለቱ ቀላል ነው፣ ተግባሩ ከባድ ነው አውቃለሁ። ግን ይሄንን ነው ማለት የምችለው። እኔ ጥያቄን ጨርሻለሁ። በጣም አመሰግናለሁ። አሪፍ ጊዜ እንዳሳለፈ ተስፋ አደርጋለሁ። ግን እንደው ይሄ ነገር ጎደለ የሚሉት ነገር ካለ እሱን መጨመር ይችላል። በስፓኒሽኛ ቢሆን ጎደለ የምለው እንኳን የለም። ጥሩ አጋጣሚ ነው። ብዙ ጊዜ እንደዚህ አይነት በስራ ላይ ያለው ያው ኢንተርቪዎች ነበሩ፣ ምርጫ ቦርድ ያለው በተለይ ማለት ነው። ግን አይ ቲንክ ጥሩ ነው። እንደዚህ ሪፍሌክት ታደርጋለህ ራስህ ላይ ማለት ነው። እና ይህንን አጋጣሚ ሀሪ ዲጂታል ስላመቻቸ አመሰግናለሁ። ከዚህ በላይ እንኳን የምለው የለኝም። አይ ቲንክ ብዙ ነገር ብያለሁ። የተውኩት ሊኖር ይችላል። እንግዲህ ሌላ አጋጣሚ ካለ ደግሞ በአብዛኛው እንደው እንዴት ከየት ተነስተው የደረሱ እንጂ ዲቴል በሆኑ እይታዎችን በሚጠይቁ ነገሮች ላይ ቆይታ አላደረግንም። በእርግጠኝነት በድጋሚ ተገናኝተን በሆኑ የህይወት ፍልስፍናዎች፣ የሙያ ጉዞዎች፣ ስልጠና በሚመስሉ ንግግሮች ላይ ድጋሚ እንደምንገናኝ ተስፋ አደርጋለሁ። ስለነበረን ጊዜ በጣም እናመሰግናለን። ወይዘሮ ብዙወርቅ ከተተ በጣም በብዙ የኤንጂኦ ስራዎች ወይ ደግሞ ዓለም አቀፍ ስራዎች ላይ
በቂና አስፈላጊ የሆነ ልምድ ያላቸው ሀገራቸውንም በምርጫ ቦርድና በሌሎች ሲቪክ ማህበራት እንቅስቃሴዎች ውስጥ ያገለገሉ አንጋፋ እናት አንጋፋ ባለሙያ ናቸው። ስለነበረን ቆይታ በጣም እናመሰግናለን። በሌላ ጊዜ በእርግጠኝነት እንገናኛለን። መልካም ጊዜ።